አሁን ራፎር 2015-16 ብለህ ማርኬት ላይ ብትወጣ የሞይንኮ የዱባይ የኢሮፕ ልዩነት አለው። ማስመጪዎችን አናዳ ኤሌክትሪክ መኪና ኮንሰምፕሽን በጣም ትልቅ ነው። አንተ ሳትወድ በግድ ወደ አዲስ እንድትመጣ ነው የተደረገው። የሌለው ባትሪው መቆየቱ በራሱ ሳይድ ኢፌክት እንዳለውና መኪናው ቶሎ ሊበላሽ እንደሚችል ላያውቁት ይችላል። እንዴ ነዳጅ መኪና ገዝታ አትገላገልም? አሁን እዚህ ሀገር ላይ እኔ ድሮ አትግዙ ብዬ እንትን እምላቸው መኪናዎች ነበሩ። አዲስ አበባን ሪፈር የምናደርግ ከሆነ ለኤሌክትሪክ መኪና በጣም ምቹ ነው። በጣም ኦቨር እየነዳ ነው ብሎ አላርም ይሰጣል። አንተ እያየኸው ባላየ ትነዳለህ። የሰማው ነገር ምንድነው? በጣም ሰዎች ኮምፕሌን የሚያደርጉበት ኤሌክትሪክ መኪና ሲጠቀሙ ምናምን እዛ እርስ በራስም ጀርመን ያለው ካምፓኒ ኮምፒት ማድረግ አልቻልኩም ቻይና ካሉት ጋር ብሎ ራሱን ኮምፕሌን ያደርጋል። የኳሊቲ ዲፈረንስ አለው። እዚህ ሀገር እኮ እንግሊዘኛ ማኑዋል ያለው መኪና የለም እኮ። ያሳፍራል። ሲሆን 4 መኪና 5 መኪና ሲኖራቸው አቁሞ እንዳይረሷት ነው። አሁን ነዳጅ 300 ይገባል ብላሉ መንግስት አይደለ? በምንም አይነት ካልኩሌሽን 300 ሊገባ አይችልም። መኪና እንደ አይፎን ይሸጥ ነው። እኔ ኤሌክትሪክ መኪና የማልነዳው ምኖረው አፓርትመንት ላይ ስለሆነ የኢንስትሩመንት ክላስተር ጌጅ ፊት ለፊት ዳሽቦርድ ላይ የምታየው ኢንፎርሜሽን በቻይንኛ ይሆናል። መኪናው እየነደደ ነው ቢልህ ራሱ አትሰማም። ኤሌክትሪክ መኪና ሲገዛ ምን እንደሚጠብቀው መንገር፣ ነዳጅ መኪና ሲገዛ ምን እንደሚጠብቀው መንገር፣ ሃይብሪድ ሲሆን ምን እንደሚሆን መንገር ከነገርኩት አንፃር ወደዚህ በላይ ይሻለኛል። በጀቱንም አይቶ ሁሉንም አይቶ እንጂ በጣም መምረጥ ላይ አሁን ሜትር ታክሲ ምናምን ለሚሰሩት ያዋጣል። አንዳንዴ እንትኑን ስታሰላ ሪስክ እንዳለ ሆኖ አዋጭ የሚሆንበት እንትን አለ ሂሳብ ሾርት ተርም ለመመለስ ስለሚሰሩ ማለት ነው። ምክንያቱም ሩቅ ለሚሮጥ ሰውን በነዳጅ መኪና ሲሰሩ የሆነ ራቅ ያለ ቦታ ሲጠራላቸው ከዚህ ዛሬ ሲጄ ተመላሽ ባላገኝ እንዴት ይሆናል እየመረጡ ነው የሚሰሩት። ኤሌክትሪኩን ኪያስኮ ግን ተመላሹ ያው 5 ብር 10 ብር ስለሆነ ቻርጅ ማድረጊያው እዚህ ስማቻ ያሳስብህ። ከዛ አንፃር ራኒንግ ኮስትን ከመቀነስ አንፃር አዋጭ ነው። ያ እኔ አሁን የኛ ሀገር ኢኮኖሚ ነዳጁም ዶላሩም ማለት ነው በጣም የሌለ ነው እየፈጠረ ያለው እና ላስት ይር የሰራው ቪዲዮ ላይ ነበሩት ላይ the gap between ኢቪዎቹና የሃይብሪድ አይ ቲንክ BYZ ሃይብሪድ እና ክሮስ ነው መሰለኝ ቶዮታ ኮሮላ ክሮስ ጋፓቸው እየጠበበ መጣ። በብር ያላቸው ጋር የሽያጩ ላይ ሳይሆን ዴይ ቱ ዴይ የሚጠቀሙት ላይ ያለ አይደል ወጪዎቹ ምናምን ነዳጅ ደብል አደረገ፣ ዶላር ደብል አደረገ። እሱ ይሄዳል። ግን ምንድነው የሚሆነው? የኤሌክትሪክም ፍጆታ እኮ አሁን ትንሽ የማይባል ጭማሪ ያለው። ለምሳሌ ሰሞኑን እንጨምራለን ብለዋል። ቤት ውስጥ አሁን ዝም ብለህ እንደዚህ ኖርማል ፓወር ስትጠቀም በወር የምትከፍለው 150-160 ብር ነው። በኪሎዋት አወር ስታሰለው ግማሽ ቀን የማያስነዳህ ነው የምትጠቀመው። ኤሌክትሪክ መኪና ኮንሰምፕሽን በጣም ትልቅ ነው። ሰው ቀለል አድርጎ ያስባል እንጂ በጣም ትልቅ ነው። ከቤቱ አንፃር ስታየው ሌላውን ነገሮች 40 ኪሎዋት አወር የወር ፍጆታ ሊሆን ይችላል ቤት ውስጥ ስቶቭ ምናምን የስተከምክ። ለመኪና ግን አንዴ ፉል ቻርጅ የምታደርገው ለትንሿ መኪና፣ ለትልልቆቹ ሲሆን 70-80 ኪሎዋት አወር ደብል ያደርጋል ማለት ነው። ከዛ በወር 4-5 ጊዜ ካደረከው ምናልባት በ100-200 ብር ቻርጅ ትጠቀም የነበረውን ወደ 1000 ወደ 2000 ከዛም በላይ ሊያድግ ይችላል። አሁን በተያዘው እንትን ደግሞ ብዙም ይቀጥላል። ጭማሪ ኤክስፔክትድ ነው መብራት ኃይል። ለማንኛውም እንኳን ወደ ጉጉት ፖድካስት በሰላም መጣችሁ። ብዙ ከመሄዳችን በፊት ትክክለኛ ዘመን እናስተዋውቅና ኦፊሻል ስሜ ብሩክ አወቀ ነው የሚባለው። ያው መታቆኝ በሚኪ አወቀ ነው። ሚኪ አወቀ ሰፈር ውስጥ የምጠራበት ስም ነው። ወደ ሶሻል ሚዲያ ስንመጣ የነበረ ስም ነው። እንደዚህ ትልቅ ይሆናል ብራንድ ይሆናል ተብሎ ስላልታሰበ ፋይናሊ በሱ ጸድቆ ሰውን በሚኪ አወቀ ነው የምጠራው ማለት ነው። ግን ኦፊሻል ስሜ ብሩክ አወቀ ነው። ምን ያህል ጊዜ ሆነ ቲክቶክ ከጀመርክ? ቲክቶክ ከጀመርኩ ማየቱን የጀመርኩት የእንትን ወቅት ነው። ኮሮና ነው በቃ እንደገባ የኮቪድ ወቅት ላይ ነው ማየት የጀመርኩት። በደንብ ሪያክት ማድረግና መሳተፍ የጀመርኩት ግን ትንሽም ቆየት ብሎ ከዛ በኋላ ነው። ምን ነው ትሪገር ያደረገ ወይም ምንድን ነበር ወደ እንድትገባ ያለ መጀመር አለብኝ ይሄን ያልክበት ምክንያት ምንድን ነበር? እንግዲህ ያው ቲክቶክ ላይ አሁንም ዛሬም ድረስ ብዙ ሰዎች አካውንት ይከፍታሉ፣ ስማቸውን አይጠቅሱም፣ ዩዘር ምናምን ይልና ያያል፣ አስተያየት ይሰጣል፣ ኮመንት ያደርጋል፣ የፈለገውን ይናገራል። እኔም በዛ ፕሪንሲፕል አድርጌያለሁ ብዙ ዝም ብዬ እያየሁ ማለት ነው።
ፋይናሊ ግን አሁን የመጀመሪያውን ቲክቶክ ላይ ሪያክት እንዳደርገው እንድሰራ የጋበዘኝ አንድ ብርሃኑ የሚባል ጓደኛ ያለኝ እኔ ታውቁት ይሆናል። ብርሃኑ አላደም ጋራዥ ምናምን ኮንተንት በጣም ደስ የሚል ኮንተንት ነው የሚሰራው። እሱ ጓደኛው ኦልሞስት ወንድሜ ነው። ከእሱ ጋር ስንሰራ እሱ ቲክቶክ ላይ አክቲቭ ስለነበረ የዲዛይር እና የአትራጅ የሚባል መኪና ልዩነት ምንድን ነው አከራካሪ ነበረ። የእነሱ መኪና ልዩነታቸው ምንድን ነው የሚል ቪዲዮ መስራት ተፈለገ እና እኔ ኖርማሊ አውቶ መካኒክን በቴክኒክና ሙያ ደረጃ ተመሪያለሁ እና የአውቶ መካኒክ እውቀቱም ፍላጎቱም ስላለኝ መኪናን በደንብ ያለው ከድሮም ጀምሮ ማለት ነው። የእነዛን መኪና ልዩነት ለመስራት ወደ 40 ሰከንድ 50 ሰከንድ የሚሆን ቪዲዮ ሰራው። ትንሽ ቪዲዮ ስሰጠው ይሄ ቪዲዮ ለቲክቶክ በጣም ረጅም ነው። ያንን ታስታውስኩት 30 ሰከንድ በታች የሚባልበት ጊዜ ነበር። ረጅም ነው እና የኔ ያክል ሰው አይም የሚል አይነት ነገር መጣ። እሱ ካለቀቀው ብዬ ዩቲዩብ ላይ ያስገባሁት መጀመሪያ። ዩቲዩብ ላይ ሰዎች እያዩ ሪያክት ማድረግ ጀመሩ። ለነሱ አልፎ አልፎ መልስ መስጠት ጀመርኩ። ኮሜንት ሲመልሱ ዘን ከኮመንቱ በኋላ ነው እንግዲህ ብዙ ወደ ቲክቶክ ላይ ስመጣ የሰዎች ቪዲዮ ላይ ኮመንት ስትሰጥ ሰው ይሰድባል። የሚያውቀውም የማያውቀውም ማለት ነው። በደንብ ይሰድባል። መኪና ቲክቶክ ያለው የሌለው በቃ በትክክል ያ ኮመንት አድርጌ አሁን ሰዎች ይሄን በዚህ መልኩ መረዳት የለባቸው መሆን ያለበት ይሄን የሚል ሐሳብ ሰጣቸው። በቃ የስድብ ማዕት ነው የሚወርድበት። እንደማንኛውም ዩዘር ምናምን ብዬ ከመመጣ ለምን በስሜ ገብቼ መልስ አልሰጠም ወደሚል ገባውና በትክክል ቪዲዮ መስራት ጀመርኩ። የመጀመሪያዎቹ ላይ ዩቲዩብ ላይ ከነበሩት ቪዲዮዎች ቆራርጬ ማስገባት ነው የጀመርኩት። ከዩቲዩብ ላይ ቆርጬ ሳስገባ የሰጠው መረጃ ልክ አይደለም እንዲያስተካክል ከማለት ይልቅ በቃ የስድብ ናዳ ነው። ስፔሻሊ እንደዚህ ሪባጅ የሚባሉ ነገሮች አሉ። ምናልባት በቶዮታ ስም ተለጥፈው የሚሸጡ ቶዮታ የማያመርታቸው መኪናዎች ምናምን አሉ። እንደዛ አይነት ቪዲዮ ነበር የመጀመሪያው ሰሞን የሰራሁት። ያን ስሰራ በቃ ኮምፕሊትሊ አዲስ ስለሆነባቸው ስድብ ለእነሱ መልስ ስለኝ ደግሞ በትክክል መዘጋጀት ጀመርኩ። በቃ ሪሰርች መስራት ዶክመንቴሽኖች ሪፈር እንዲያደርጉ ራሳቸው ሄደው በደንብ በቃ ደስ የሚለው ነገር የአንተ ቪዲዮችን ሳይ በቃ እንደዚህ ነው ብሎ አይደለም በደምደም የሆነ ነገር ትናገርና ከዛ ተሳስቼም ከሆነ ደግሞ ሀሳብ አስተያየት ካላችሁም ታርሙኝም ከሆነ ኮመንት ሴክሽን ላይ አስቀምጡ ብለህ ተናግረም እንደዛም ሆኖ ሰዎች ግን በተለያየ መልኩ ነው ምላሽ የሚሰጡትና ዛት አክቹሊ ጉድ ቲንግ። ምክንያቱም ሰው ስትሆን መሳሳት ይኖራል። ስትሰራ ኢንፎርሜሽን ስትሰበስብ ለሰዎች ኢንፎርሜሽን ስትሰጥ ስህተት ልትሳሳት ትችላለህ። እኔም የተሳሳትኩባቸው ቦታዎች ይኖራሉ። ለምሳሌ እኔ ከዩቲዩብ ላይ ያላጠፋኋቸው የመጀመሪያ ሰሞን የሰራኋቸው ቪዲዮ ላይ የተሳሳትኩት አለ ዛሬም ድረስ ዩቲዩብ ላይ ብዙም ስራ ባልሰራም 16000 17000 አካባቢ ሰብስክራይበር አለኝ። 50 ቪዲዮ አይሞላም አጫጭር ያለኝ እዛ ላይ ስህተቶች ሁሉ አላጠፋቸውም እንዳሉ ነው ያሉት። ምክንያቱም ለራሴም ለሂስትሪ ይጠቅመኛል ብዬ ስለማስብ መሳሳት ይኖራል። ግን ስትሳሳት ሰው እንዲያርም ክፍት ማድረግ ግዴታ ነው። እኔ ለሰዎች የምትሰጠውን መረጃ ወይም ደግሞ ያንተን እይታ እኔ በዚህ መልኩ ነው ያየሁት ብለህ ትሰጥና ሰዎች ደግሞ እዛ ላይ አስተያየታቸው እንዲሰጡ ማድረግ ግዴታ ይኖራል ማለት ነው። የኔም ቪዲዮ ሁሉም ላይ መዝጊያው እንደዛ ነው። ፌመስ መሆንን አሁን 200,000 ምናምን ሰብስክራይበር አለው አንደኛው አካውንት መሰለኝ። ኤክስፔክት አድርገዋል ወይም ላይክ ያመጣብህ ለውጥ አለ? 200,000 ሰው በጣም ብዙ ነው። በነገራችን ላይ መጀመሪያ 150,000 ሰው የነበረውን አካውንቴን ብሎክ አስደረገውብኝ ነው። ምን ማለት ነው ግን ብሎክ አስደረገውብኝ ነው ማለት? ሪፖርት ተደርጎ ነው አናዳል ሰው ማለት ነው ሊሆን ይችላል። ብዙ ሰው አስመጪዎችን አናዳል። የኔ ሰዎች ብዙ ጊዜ አካውንት ዋርኒንግ ተብሎብኛል እንዲያርጉ ኮፒ አድርጉልኝ እንደዚህ ሼር አድርጉልኝ ይላሉ። እኔ አካውንቴ ላይ አንድም ቀን ዋርኒንግ አይቻል አቅም ያ አካውንቴ ሲዘጋ አንድም ቀን የሆነ ምን እንዳዘጋብህም አታውቅም አላውቅም። በወቅቱ ግን ማስ ሪፖርት ተደርጎብህ ነው ለዛ ክሌም ብታደርግ አፒል ብለህ ምናምን ሊመለስ የሚችልበት ፕሮባቢሊቲ አለ ብሎኝ ነበር። ያን ሰሞን የሰራው ቪዲዮ ትዝ ይላል። ግን እንደው ምናልባት የኔ ቪዲዮ መረጃ መስጠት ነው። የሚስማማ የማይስማማ ይኖራል ሁሌ። አይ በዛን ጊዜ ስለ ቪት ሰርተህ ከሆነ ወይ ስለ ዲዛይን መጥፎ ነገር አውርተህ ነው ግን ፋክት እውነት ከሆነ እኮ ላይ ምን አበሳጨው እውነት ቢዝነስ ትጎዳለህ እንዴ? እኔ በዛ ያንን ፋክት ብለህ አንተ የምታወራውን ነገር እኔ በሌላ መልኩ እንደ ቢዝነስ እያደረኩት ከሆነ አሁን በእኛ ሀገር ኮንቴክስት አልተለመደም። ለምሳሌ ነጮች ጋር አይተህ ከሆነ እንደዚህ መኪና ሪቪው የሚያደርጉ ሰዎች ትልቅ ኢንፍሉዌንስ ያደርጋሉ። በጣም አንተ ኢንቴንሽናሊ የሆነን ድርጅት ወይም የሆነን ግለሰብ ለመጉዳት የማታደርግ ከሆነ
የምታቀርበው ኮንቴንት ለሰዎች ማስረዳት፣ ማስተማር፣ ማሳየትን ከሆነ ያን ያክል ችግር የለው። ምናልባት እንደ ፈንም አይተው ከሆነ ቮልክስዋገን እያለ የሚነቃቅል ሰው አይተው ከሆነ እንዳለ መኪና በታትኑ ነቃቅሎ ያሳያል። ያ ማለት መኪናውን ስለጠላው ምናምን ኮንቴንት ነው፣ ያን ያደርጋል። በዛው ልክ ደግሞ ባለሙያ ሆኖ ሙያዊ አስተያየት የሚሰጡ ቴክኒካል ያለባቸውን ችግር ይሄ ሲሆን ይሄ ችግር አለበት፣ በዚህ ምክንያት ችግር ይከሰታል ብሎ ሲናገር ተጽዕኖ ሊያመጣ ይችላል መኪናዎቹ ላይ። ግን ሲለመድ ኖርማል ነው። አሁን እዚህ ሀገር ላይ እኔ ድሮ አትግዙ ብዬ እንትን እምላቸው መኪናዎች ነበሩ። እንደውም ፐርሰናሊ አንድ አስመጫውን እንዳልከው ነጋዴ አንተ ከዚህ በፊት ይሄን መኪና አታምጣ ብለህ አልነገርከኝም፣ ይሄን መኪና አምጥቼዋለሁ፣ እሺ ለማን እንድሸጠው ነው ይሄን ቪዲዮ የሰራው ብሎኛል። 24 ሰዓት ሳይሞላው በ200 ሺህ 300 ሺህ ያየውን ቪዲዮ ማለት ነው። እንደዛ ሲለኝ እኔ ምንም አላልኩት፣ ከአንዳንድ ነው ቪዲዮን የደለትኩለት። ምክንያቱም ልክ ነው። አሁን የሪሰንት የሆኑት ቪዲዮዎች አይተህ ከሆነ አንዳንዴ ለአስመጪውም ለገዢውም ኮንሲደር ማድረግ አለባችሁ ብዬ ለሁለቱም ነው የምነግረው። ገዢውን ብቻ ፕሮቴክት ብታደርግ አስመጪውንም ሳያቅ ያመጣውን ትጎዳዋለህ ማለት ነው። አስመጪዎች ብዙ ጊዜ መኪና የሚያመጡት ማይሆን ወይም ደግሞ ቶሎ ቶሎ የሚበላሽ ደካማ የሆነ መኪና የሚያመጡት አንተን ሊጎዱ ፈልገው አይደለም፣ ስለማያውቁት ነው በመጀመሪያ ደረጃ። ለዛ ኢንፎርሜሽኑ ቢኖራቸው ጠንካራ መኪና የቱ ነው ጥሩ መኪና የቱ ነው የሚለውን በደንብ ቢለዩ፣ በደንብ መረጃው ቢኖራቸው ማንንም የመጉዳት አላማ ኖሮት የሚሰራ የለም። ግን በአጠቃላይ የኢትዮጵያ የመኪና ማርኬት ገዢውንም ሻጩንም ስታስበው አውቀውት ነው የሚገዙት ወይስ አውቀውት ነው የሚሸጡት? አሁን እንዳልከው ገዢዎቹም እውቀት ላይኖራቸው ይችላል። ግን አንዳንዴ ደግሞ ምናልባት ትንሽ ደከም ያሉ መኪኖችን ማምጣትና እዚህ ፕራይስ ጨምሮ መሸጥ የተሻለ ሊያዋጣቸው ይችላል። ስለዚህ አንዳንዴ ካለማወቅ ብቻ ነው ብዬ እንዳላስብ ያደርገኛል። አንዳንድ ነገሮች በጣም ኦቪየስ የሆኑ ነገሮች አሉ። ከዚህ በፊት ሜንሽን ያደረግካቸው ነገሮች አሉ። ለምሳሌ በጣም ረጅም ሰዓት ተመርተው ቁጭ ያሉ የኤሌክትሪክ መኪናዎች እዚህ ሲመጡ ባትሪያቸው የደከመ ይሆናል ምናምን። አሁን ይሄንን አስመጪ ሆነ መቼ እንደተመረተና ምን ያህል ጊዜ እንደቆመ ሳታቅ ታስመጣለህ ብዬ አላስብም። ልክ ነህ። አሁን በሀሳብ ደረጃ ያውቁታል፣ ዓመተ ምህረቱ መቼ እንደተመረተ ያውቁታል፣ ፕራይስ ሊያዩ ይችላሉ። ሪያሊቲው ግን ቆየት ማለቱ ባትሪው መቆየቱ በራሱ ሳይድ ኢፌክት እንዳለውና መኪናው ቶሎ ሊበላሽ እንደሚችል ላያውቁት ይችላሉ። ለዛ ያን ኢንፎርሜሽን ያ ቴክኒካል ኖሌጅ ነው ቢዝነስ ላይ ሊያደርግ ይችላል። ልክ ነው። እሱ ያያል። ተመሳሳይ መኪና ነው 22 የተመረተና 24 የተመረተ የ$5,000 የ$3,000 ልዩነት ታያለህ ስትገዛው። እዚህ ስታመጣው ብዙ ነገር አለ። ምርት ዘመኑን ከፍ አድርገው አስተካክለው ዶክመንት ምናምን አድርገው ያመጡበት ሚንስ አለ። ያን አድርገው ያመጣሉ። ግን በሪያሊቲው መኪናው መቆየቱ በራሱ ባትሪ ተቀንጦ ረጅም ሰዓት ቤት እንትን ማለቱ በራሱ የሚያመጣው ሳይድ ኢፌክት እንዳለ ዲቴል እውቀቱ ስለሌላቸው ነው የሚሆነው። እውቀቱ እያላቸው ሊያመጡ የሚችሉ ሰዎች የሉም እያልኩ አይደለም፣ ሊኖር ይችላል። ግን ብዙ ሰው አብዛኛው ሰውን ለመጉዳት ፐርፐዝሊ እኔ ብቻ ልጠቀም የሚል አስተሳሰብ ኑሮት ነው የሚል እምነት የለኝም። አልፎ የራሱን ጥቅም የሚያስብ ጥቅሙን ብቻ የሚያሳድድ አውቆም ሊያደርግ የሚችል ሰው ይኖር ይሆናል። ግን ሁሉንም ነጋዴ በዛ ደረጃ ናቸው ብዬ አላምንም እኔ። አሁን ገዢዎችስ አሁን ብዙ ጊዜ ኤሌክትሪክ ሳይሆን የነዳጅ መኪኖች ሲሸጡ በፍላጎት ገበያው ላይ ለምሳሌ ዲዛይር ከተፈለገ በቃ ዲዛይር ይወደዳል፣ ሰፈሩ እንዳለ ዲዛይር ይሆናል። ቪትስ ከተወደደ እንደዛ ነው። የተፈለገ መኪና ነው ዋጋ የሚጨመርበት። አንዳንዴ የማይገባኝ ኮምፓሪዝን ሁላ ክሬም ዳሽቦርድ፣ ጥቁር ዳሽቦርድ ዋጋ ልዩነት ይኖራቸዋል። ቴክኒክሊ ምንም ልዩነት ያመጣል ብዬ ባላስብም እኔ አሁን ወደ ኤሌክትሪክ ሲመጣ ምንድን ነው ያለው ትሬንድ? የነዳጅ መኪና ላይ ነበረው ኤሌክትሪኩ ላይም ይቀጥላል። እዚህ ኢትዮጵያ ላይ የምታየው የመኪናን ዋጋ የመኪናን ጥሩ መጥፎ አሁን በደንብ የሚያዩ የሚያነቡ ሪፈር የሚያደርጉ ሰዎች መጥተዋል ነው እንጂ ደላላ ነው የሚወስንልህ። ያንተ መኪና ዳሽቦርዱ ጥቁር ነው ዳሽቦርዱ ክሬም ነው ብሎ ዋጋ 200 እና 300 ሺህ ብር ልዩነት ያመጣብሃል። ቴክኒካሊ ያው ለምሳሌ ዲዛይር ያልካት መኪና ላይ ጥቁር ዳሽቦርድ እና ክሬም ዳሽቦርድ ሲሆን የሚኖረው ልዩነት አለ። ክሬም ዳሽቦርዶቹ ተመርተው የሚቀርቡት ለገልፍ ኮርፖሬሽን ወይ አረብ ስታንዳርድ ነው። እነሱ ጋር ሲገባ ማሟላት ያለበትን ክራይቴሪያ አሟልቶ ነው የሚገባው። ምናልባት በፕራይስ ትንሽ ሊጨምር ይችላል። የብላኩ ቲፒካል ለአፍሪካ ማርኬት የቀረበ ነው። ሶ አክቹሊ ቴክኒካሊ ዲፈረንስ አላቸው ማለት ነው ይኖራል። ለምሳሌ አንድ ነገር ብገልጽልህ ጎማቸው ላይ ታየር ፕሬሸር ሞኒተሪንግ ሲስተም አለው የአረቦቹ ክሬም ዳሽቦርዱ። የጥቁሮቹ ላይ የለም። ግን ምንድነው ልክ በዛው ልክ አሁን ቶዮታ ኮሮላ በጥቁርና በክሬም ዳሽቦርድ ተመሳሳይ ማርኬት ላይ የሚቀርቡ አሉ። የድሮዎቹን ካየ እነሱ ላይ ጥቁር ሲሆን 200 ሺህ ብር ይቀንስብሃል፣ ክሬም ሲሆን ከፍ ይላል። ቶዮታ ኮሮላ አንተ ደግሞ ወደ ራፎር ከመጣህ ምንም ክሬም የለውም፣ ሁሉም ጥቁር ዳሽቦርድ ነው።
እንደዚህ አይነት ልዩነቶች በደላላዎች ገበያውን ለማሻሻት ወይም ደግሞ ገበያውን ለማፋፋም የሚደረጉ ነገሮች ስትናገር ቫልዩ አለው። አንድ ደላላ ይሄ ክሬም ዳሽቦርድ ነው በጣም ጥሩ ነው ብሎ ሲናገር ስትሰማው ለአንተም የሚሰማ ስሜት አለ፣ የሚጨምረው ቫልዩ አለው የሚለው ነገር ቴክኒክን ተከትሎ ወይም ደግሞ ስለ ዲቴይል እውቀቱ ኖሮት ባይሆንም በመናገሩ ብቻ እሱ ሲያስተጋባ ሌላውም ያስተጋባል። አንተም ስትሰማው ሻል ያለ እንደሆነ ፊል ታደርጋለህ። በተቃራኒው ደግሞ ይሄ አይሆንም ጥቁር ነው የሚልህን ኔጋቲቭ ነገር ውስጥ እንዲፈጠር ስለሚያደርግ ተጽዕኖ ከዛ የሚመጣ ነው ብዙ። ሞስትሊ ዋጋው የሚወሰነው መጀመሪያ ካምፓኒ አምርቶ ሲያወጣው ለተለያየ ሀገር ሴት ያደርገዋል። ግን ከዛ በኋላ እንዴት አድርገው እነዛን ሀገሮች ላይ ለኢትዮጵያ የተላከ መኪና አለ፣ ግን እንዴት ነው የዛን ሀገር መኪና ወደዚህ አምጥተህ ከዛ ዋጋ የምትጨምረው? how does that make sense ነው? ወይም የማርኬቱ ላይ ምንድነው ፍላጎቱ አለው የዛ መኪና ጥቁር ወይም እንትን ቤጅ መሆኑ ዲማንዱ ላይ ለውጥ ይፈጥራል ወይ ነው ማይ ኳስችን። አስተሳሰብ ላይ ለውጥ ፈጠረ ማለት ነው። ጥቁር ነው ሲልህ አንተ ለጥቁር ጥሩ ስሜት እንዳይኖርህ ካደረጉ ከዛ ጋር ከለሩ ከመጥቆር ውጭ ሌላ ነገር የለም። አሁን እንደነገርኩ እነ ዲዛይር ልዩነት አላቸው፣ የሚቀርቡበት ማርኬት ይለያያል፣ ቴክኒካል ስፔሲፊኬሽናቸው ላይ የተወሰነ ልዩነት ይኖራል። ግን ምንም አይነት ልዩነት በሌላቸው ላይ ራሱ በቃ ይሄ ጥቁር ስለሆነ አይፈለግም ሲልህ ጭንቅላት ላይ የሚፈጥረው ስሜት ስላለ ሌሎችም ጋር እየተጋባ ስለሚሄድ በዛ ምክንያት በደንብ ተጽዕኖ ያደርጋል። ሪል ግን ምንድነው አሁን ኢትዮጵያ ውስጥ ለኢትዮጵያ ማርኬት የሚመጣና ለሌሎች ሀገር የሚለውን ብናይ ለምሳሌ ቶዮታ ራፎር ወይንኮ እዚህ ሀገር ያስመጣቸዋል። ወይንኮ እዚህ የሚያስመጣቸው መኪናዎች አረብ ሀገር ከሚሸጡት ጋር ብዙ ነገራቸው ተቀራራቢ ነው። አሁን ራፎር 2015-16 ብለህ ማርኬት ላይ ብትወጣ የሞይንኮ የዱባይ የኢሮፕ ልዩነት አለው። መኪናው ተመሳሳይ ነው። ምናልባት እንግዲህ ወደ መኪና ዲቴል ስትገባ ብዙ ነው ያለው ነገር። አሁን አንድ የምታየው ራፎር መኪና አፒራንሱ ራሱ ሆኖ ኢንጂን 6-7 አይነት አለው። በዛ የሚቀርብበት ማርኬት የሚቀርብበት ሀገር የኢንጂን ሳይዝ ልዩነት ይኖረዋል ማለት ነው። እንደ ሀገሩ ስፔሲፊኬሽን እንደሚፈለገው። አሁን አሜሪካ አካባቢ ትልልቅ ኢንጂን ሳይዝ ያላቸው ጉልበት ያላቸው መኪናዎች ይፈለጋሉ። ኦልሞስት ከዛ አካባቢ የሚመጡ መኪናዎችን ካየ ወይ V6 ነው ወይ V8 ነው። ኢንላይን 4 ሆኖ ትልቅ ፓወር አውትፑት ያለው መኪና ነው የሚሆነው። ኢሮፕ ደግሞ ስፔሲፊካሊ ትንሽ ኢንጂን ሳይዝ ያላቸው መኪናዎች ናቸው የሚፈልጉት። እነሱ ጋር ኢሚሽን ኮንትሮል አለ፣ ነዳጅ ወጪንም ምንም ስለሚያስቡ አነስተኛ ኢንጂን ያላቸው ምንም አካባቢ የማይበክሉ ከዛ አልፎ ግን ይሄ እንደ አስገዳጅ አሁን ሴፍቲ ፊቸሮች ምናምን የሚጨመርባቸው ነገሮች አሉ። አሁን ራፎር የዱባይና የኢትዮጵያ ስታንዳርድ የሞይንኮ ስታንዳርድ ብዙ ነገሩ ተመሳሳይ ሆነና የኢትዮጵያ ስታንዳርዱ ቲፒካል አፍሪካ ስለሆነ ከስር ፕሮቴክሽን ምናምን ይኖራል። ብረት እንዲመታ ድንጋይ ላይ ይሄዳል፣ የማይሆን መንገድ ላይ ይነዳል ተብሎ ስለሚታሰብ ተጨማሪ ፕሮቴክሽኖች አሉት። የአረቦቹ ጋር ስትሄድ ደግሞ ኢንጂን ሳይዝ እንኳን ተመሳሳይ ቢሆኑ የሴፍቲ ፊቸር ላይ አሁን ራዳር አስገዳጅ ነው። የአውሮፓ ማርኬት ላይ የሚቀርቡ መኪናዎች ፕሪኮሊዥን ከቅርብ ጊዜ ወዲህ አስገዳጅ ናቸው። ስፖኪዎች ላይ ከኋላ መኪና ሲመጣብህ ሴንስ የሚያደርግና ምልክት የሚሰጥህ እሱ አስገዳጅ ነው። ያን ሳያደርጉ እዛ ማስገባት ስለማይችሉ ያ ተካቶ ይመጣል ማለት ነው። በሪያሊቲው ግን እዚያውን ራዳሩ እያነበበ 40 ኪሎ ሜትር ፐር አወር ነው የሚልህ፣ በጣም ኦቨር እየነዳ ነው ብሎ አላርም ይሰጥሃል። አንተ እያየኸው ባላህ ትነዳለህ። ሳይሰጥም የማይሰጡ አሉ። እንዲህ ኤሌክትሪክ መኪናዎች ላይ ከመጣም ፕሪኮሊዥን ያላቸው መኪናዎች አሉ። እነ ቮልክስዋገን ID4 ፕሪኮሊዥኑን ዲአክቲቭ ካላደረግከው ምንም ነገር ባየ ቁጥር አውቶ ብሬክ እያደረገ ያስቸግራል። አደጋ ይፈጥርብሃል እኮ እዚህ እንደዛም ቢያደርግ ከሆነ መደንገጥ ነው። ብዙ አደጋ የለውም ሪያሊቲው ከኋላ የሚከተለ መኪና ከገጨህ ነው እንጂ ብዙ ጊዜ ያስደነግጣል። ተከትሎ የሚያሽከረክር የለም። እሱም የለም። የዚህ አይነት ለውጦች ይኖራሉ ማለት ነው። ልክ አስመጪዎች በጣም ብዙ ቫራይቲዎች አሉ ፖሲቢሊቲስ መግዛት የምትችላቸው ምናምን እና የቱ ጋ ነው አሁን እንዳልከው ሆን ብሎ የሚሆን ሳያውቁ ማይሆን ነገር ሀፕን ሊያደርግባቸው ይችላል፣ ወይም የማይፈልጉት አይነት መኪና ሊያመጡ ይችላሉ። እና የቱ ጋ ነው በትክክል መጀመር የሚችሉት ይህንን እውቀት ለማግኘት እና በደንብ አንደርስታንድ ለማድረግ ያልካቸውን ነገሮች? እንግዲህ እንደ አስመጪ ምናምን ካየ አስመጪ የሚሆነው እዚህ ሀገር ላይ በዘርፉ ላይ እውቀት ያለው ሰው ሳይሆን ገንዘብ ያለውና ፍላጎት ያለው ሰው ነው። በእርግጥ እውቀት ያላቸው የተወሰነ ሂንቱም ያላቸው በአውቶ ዙሪያም በደንብ እንትኑ ያላቸው ሰዎች አሉ። ግን ምንድነው ወደ ንግዱ ሲገባ እኔ አሁን በማማከር ስራ ነው ያለሁት። ቢሮ ሊያማክሩ የሚመጡ ሰዎች አሉ። መኪና ማስመጣት የሚያስቡ ሰዎች ሲመጡ መጀመሪያ የትኛው መኪና ትርፋለሁ የሚል ጥያቄ ነው የሚጠይቁ። ንግዱን ስለሚያስቡ ብቻ ማለት ነው። የትኛው ትርፋለሁ ማለት እዛ ሲገዛ
እዚህ ሲሸጥ የሚኖረውን ማርኬት ነው የሚያዩት። ለዛ እንደ አንድ ነጋዴ ገዝተህ መሸጥ ነው። ትርፍ ሊያመጣ የሚችል መኪና ላይ ዝንባሌ ያደርጋሉ። ምክንያቱም አይተህ ከሆነ እንደ ኮስሞቲክስ ቤት አንድ መኪና መሸጫ ሁሉም አይነት ብራንድ ታያለ። ከኢትዮጵያ ውጭ ብትወጣ ሪሌትድ ያልሆነ ነገር አንድ ቦታ ቆሞ አታያቸው። አንድን ብራንድ ስትይዝ ለምሳሌ ቶዮታ ብትይዝ ከቶዮታ ጋር የሚሰራ ሌክሰስ አለ፣ ሲዮን አለ፣ ዳይሃትሱ አለ። አሁን ሱዙኪዎችም ይሰራሉ። ራሱ የድርጅቱን ሎጎ ወይም አርማ ሊለጥፉ የሚችሉ መኪናዎችን ከሆነ ብቻ ነው አንድ ላይ ይዞ አንድ ቦታ መሸጫ ላይ የሚይዛቸው። ያም የሚሆንበት የራሱ ምክንያት አለው። ለምሳሌ በሱዙኪ የሚመረቱ መኪናዎች የቶዮታ ባጅ ለጥፈው እዚህ ኢትዮጵያ ውስጥ የሚሸጡ አሉ። በቅርብ ጊዜ ሰምታችሁ ከሆነም ሞይንኮ በራሱ የሱዙኪ መኪናዎችን መያዝ ጀምሮ ነበር። ምክንያቱ ምንድነው? ራሱ የቶዮታን ባጅ ለጥፈው ኢንተርናሽናል አግሪመንት ኖሯቸው ሪባጅ ተደርገው ሙሉ ኢንጂናቸው ትራንስሚሽናቸው ራሱ የሱዙኪ የሆነ ግን ቶዮታ አርማ ለጥፈው የሚሸጡ መኪናዎች ስላሉ ነው። በቶዮታ ጋር ተስማምቶ ነው በደንብ። በዛው ልክ ደግሞ አሁን የነ ዳይሃትሱ ምናምን የሚባል ካምፓኒ ካየ ከቶዮታ ጋር ኦልሞስት ራሱ የሚያስተዳድረው ድርጅት ነው። ብዙ መኪናዎች የዳይሃትሱ መኪናዎች ላይ ቶዮታ ኢንጂን አለ። የቶዮታ መኪናዎች ላይ ደግሞ ዳይሃትሱ የሚያመርተው ኢንጂን አለ። ከዛ እንደዛ አይነት ሲሆን የሁለቱንም የሚያዝ ስፔር ምንም የሚያዝ ግዴታ ስለሚኖርብህ አጠገብ ለአጠገብ ልታረግ ትችላለህ። ከዛ ውጭ ግን አሁን እንደምታየው ኤሌክትሪኩንም ምኑንም የቶዮታውንም የመርሴዲሱንም ሁሉንም በአንድ ላይ መያዝ ከኢትዮጵያ ውጭ የተለመደ አይደለም። ካታጎራይዝ ብታደርገው ልምዱ እውቀቱ በደንብ እየሰለጠኑ ቢመጣና ቢኬድ ሌላው ዓለም ላይ እንዳለው አንድን ብራንድ ብቻ ፕሮሞት እያደረግ የእሱን ፕሮዳክት እያያዝ ከፕሮዳክቶቹ ከዚህ ከኢትዮጵያ ጋር ይስማማል የሚለውን እያየ ለገበያውም ለስራውም ፐርፌክት የሆነ ነገር ማቅረብ ይቻላል ማለት ነው። አሁን የምናየው ግን ኦልሞስት ሁሉም ባህላዊ ነው። ዳይሬክት ሶርስ ለማግኘት የመኪኖችን ኢዚየር ማርኬት የት ነው? ዱባይ፣ ቻይና ኦር ሰም አዘር ፕሌስ የት አካባቢ ነው ያሉት? ለምሳሌ ኮሮላ ክሮስ ታይላንድ የሚባለው ዱባይ ነጋዴ አምጥቶት ይሸጠዋል እንጂ ፐርፐዝ የዱባይ ማርኬት ተብሎ የሚሰራም አይነት አይደለም። ግን የኛ ነጋዴ የሚቀርበው ቦታ ሄዶ ያመጣል። አሁን ወደ ኤሌክትሪክ ብዙ አስገዳጅ ሁኔታዎች ስላሉ ተዞሯል። ወደ ኤሌክትሪክ ስትዞር ደግሞ ኤሌክትሪክ አፎርደብል የሆነ ቻይና ነው ያለው። እዛ ቀጥታ የምታገኘው ከቻይና ነው። የተሻለ ሶርስ የሚሆነው ቻይና ነው። ኢትዮጵያ እንደውም ስለ ኤሌክትሪክ ከተወራ የመጀመሪያው ሀገር ነች የሚሉ ዜናዎች አሁን በተደጋጋሚ እየተሰማ ነው። ባን በማድረግ በመከልከል የኤሌክትሪክ መኪኖችን የነዳጅ መኪኖችን በመከልከል ኤሌክትሪኮችን ደግሞ በማበረታታት ካልተሳሳትኩ አይ ቲንክ አሁን የዲዩቲ ታክሱ 20% ገብቷል መሰለኝ አይደል? አለው እሱ ሌላም የኢምፖርት ላይ አለ። እዛ ኤክሳይዝ ታክስ ምናምን ያሉ የተቀነሱ ነገሮችም አሉ። አሁን እንደ አዲስ የጨመሩባቸው ነገሮች አሉ። ግን ኤሌክትሪክ ላይ በደንብ ፕሪቪሌጅ ተሰጥቷል። በደንብ አሁን እንደዛ ሲደረግ አሁን እዚህ ሰፈር ውስጥ ብናያቸው በጣም ብዙ የተለያዩ አይነት ብራንድ ያላቸው ፕሮባብሊ የቻይና መኪኖች ናቸው። የቻይና መሆኑ አሁን እንግዲህ በተለምዶ የቻይና ሲባል ጥሩ ኢምፕሬሽን አይፈጥርም ማህበረሰቡ ላይ። ከድሮ ጀምሮ የቻይና እቃ ተሰባሪ ነው፣ የአውሮፓ ካልሆነ የጃፓን ምናምን ከቲቪ ጀምሮ ድሮ ከቴፕ ምናምን ፊሊፕስ ካልሆነ ምናምን እየተባለ ስለሆነ አሁን መኪና ላይ ሲመጣ እና ማርኬቱ ላይ እንዲህ በገፍ ስናያቸው ሰውም እየተጠቀመው ሲመጣ ስፔሻሊ ቢዋይዲያም በጣም ብዙ ሰው እየተጠቀመው ነው። እና ባንክ ከመደረጉ ጋር መኪናው ማርኬቱ ላይ ከመብዛቱ ጋር ካለው ኢንፍራስትራክቸር ጋር ሰው እንዴት እየተቀበለው ነው? አክቹሊ ስለኛ ማርኬትስ ጥሩ ናቸው ወይ? እነዛ መኪኖች ሲሰሩ ኤሌክትሪክ መኪኖች ሲሰሩ አንዳንዴ ክላይሜትም አፌክት የሚያደርጋቸው ይመስለኛል። ስለዚህ እዚህ ሀገር ሲመጡ ለእኛ ሀገር ተስማሚ ናቸው ወይ? አሁን አንተ ባለ መረጃ ወይም በሰራው አናሊሲስ ምንድን ነው ያንተ አንደርስታንዲንግ? አሁን እንግዲህ ስለ ኢትዮጵያ ስታወራ አሁን ያለነው አዲስ አበባ ነው። አዲስ አበባን ሪፈር የምናደርግ ከሆነ ለኤሌክትሪክ መኪና በጣም ምቹ ነው። ለአውሮፓ የሚመረት ለሞቃታማ ሀገር የሚመረት አዲስ አበባ ሞዴሬት የሆነ አየር ያለበት ከተማ ስለሆነ አሪፍ ነው። ግን ኢትዮጵያን ስታስብ አፋር አለ፣ ደብረ ብርሃንም አለ። እንደ ሀገር ካሰብከው አሁን ባለው ሪያሊቲ ኢንፍራስትራክቸርን ተከትሎ የመግዛት አቅም ሌሎች ነገሮችንም ስታስብ አዲስ አበባና አካባቢ ላይ ነው መኪናዎቹ ያሉት። አሁን ላይ በእርግጠኝነት ከ95% በላይ የሚሆን ኤሌክትሪክ መኪና አዲስ አበባ አካባቢ ነው እየተንቀሳቀሰ ያለው። ሲወጡም በሌላ መኪና ነው የሚወጡት። ተጨምሮ ይሄ ያለ እንደ ሀገር አሁን ባን መደረጉ እኔም ማልስማማባቸው ነገሮች አሉ። አሁን መንግስት ለሀገራችን ይስማማል፣ የሀገራችን ፖሊሲ በዚህ መንገድ ነው የሚሄደው ብሎ ፖሊሲ ቀርጾ ሲያራምድ ያን ፖሊሲውን ለማሳካት ምንም ነገር ሊያደርግ ይችላል። ልክ አሁን እንዳደረገው ማለት ነው።
እኔ እንደ አንድ ነፃ ሀገር ኢትዮጵያ ውስጥ ባን ባይደረግ፣ ለምሳሌ የዩዝድ መኪናዎች ከ3 እና ከ4 ዓመት በፊት አልተከለከሉም። ታክሳቸው ኦቨር ነው የተደረገው። በቃ የአዲስ መኪናዎች ላይ ተቀነሰና ዩዝዶቹ ላይ በጣም ከፍተኛ ታክስ ሲደረግበት አንተ ሳትወድ በግድ ወደ አዲስ እንድትመጣ ነው የተደረገው። ልክ እንደዛ አሁንም ነዳጅና ኤሌክትሪክን ስታመጣ ደግሞ የነዳጅ መኪናዎች ላይ ታክስ መጨመር፣ ለኤሌክትሪኮቹ ደግሞ መቀነስ፣ ሁለቱም ማርኬት ላይ ኢቭን መጨመርና መቀነስ ሲኖር አድሎም አለ። እንዴት ሰው ተቀበለው ምናምን ልንልም አንችልም። አሁን ሰዎቹ ወጥቶ ኤሌክትሪክ መኪና የሚገዙት እኮ ወደው አይደለም፣ በቃ ገበያው ላይ ያለው እሱ ነው። አማራጮች ሲኖሩና ማርኬቱ ለሁሉም ፌር ሲሆን ነው እንዴት ነው የሰው አቀባበል የሚለውን ነገር ማውራት የምንችለው። አሁን ተገደናል። በአስገዳጅ ሁኔታ ውስጥ ነው ኤሌክትሪክ መኪና የምትገዛው። ግን ከዚህም በላይ ሌሎች አሁን የአፍሪካ ሀገሮች ላይ ከሆነ ነዳጅ ሰልፍ 15 ቀን 20 ቀን የሚሰለፉበት ሀገር አለ። በጣም ዘግናኝ ሆነ። የአፍሪካ ሀገር ማትበለው ሞተር ሳይክልኛው ኢትዮጵያ ውስጥም ክፍለ ሀገር ላይ የሚሰለፉበት በጣም ረጃጅም ሰልፍ እናያለን። እንደዛ አይነት ነገሮች ሲመጡ መንግስት በግድ ኤሌክትሪክ ግዛም ባይልህ አንተ ሳትወድ በግድ ተመርጠዋል። ግን ያም ነገር ቢሆን ኦልሞስት መንግስት ጋር ያለ ክፍተት ሲኖር፣ ነዳጅ ማቅረብ አለመቻል ሲኖር፣ ያን ኮንትሮል ማድረግ አለመቻል ሲኖር ነው እንጂ በትክክል መንግስት ስራውን የሚሰራ ከሆነ ነዳጅ በስርዓት የሚያቀርብልህ ከሆነ ነዳጅም ኤሌክትሪክም እኩል አቅርቦቱ ካለ የነዳጅም ኤሌክትሪክ መኪና እኩል አቅርቦቱ ካለ የሰዎች ምርጫ የተለየ ነው የሚሆነው። አዎ ግን አሁን እኩል አቅርቦቱ ቢኖር ለምሳሌ ነዳጅም ቢፈቀድ እና ኤሌክትሪክም ቢፈቀድ እና ኢቨን ታክሱ ሁላ ቢወርድ ሰዎች አይገደዱም ለመቀየር። ገብቷል። የተለመደ ነገር ስለሆነ አሁን ነዳጅ መኪና የለመደ ደግሞ ኤሌክትሪክ መኪኖች ዝም ብለው ሁሉም ነገር ቆንጆ ሆኖ አይደለም የሚመጣው። ማለት ቻርጅ የምታደርግባቸው አለ፣ ባትሪ አለ፣ ስፔር ፓርቶች አሉ፣ ቴክኒሽያኖችንም አለማግኘት ሊኖር ይችላል። ስለዚህ ኢቨን ተወዶላ ቢፈቀድ ነው ብለ ተወዶላ ሰው ስቲል ነዳጅን ፕሪፈር ሊያደርግ የሚችልበት ሁኔታ ይፈጠራል እና ያ ደግሞ ትንሽ ለውጡን ያሰናክሏል ወይም ረጅም ጊዜ እንዲወስድ አያደርጉም ብላ አታስብም? ይሆናል። ይህ ምንም ጥያቄ የለውም። ለምሳሌ አውሮፓ ወይ አሜሪካ ማርኬት ላይ ብትሄድ አሁንም ሁሉ ነገር እንደ ልብ እያለ በየቤታቸው በር ላይ ቻርጅ ማድረጊያው ስቴሽን ተዘጋጅቶላቸው ሁሉ ነገር ባለበት የነዳጁን መርጠው ነዳጅ የሚጠቀሙ ሰዎች ብዙ ናቸው። ኢቨን ኤሌክትሪክ መኪና ገዝተው 1-2 ዓመት ሞክረውት የሚመልሱ አሉ። አሁን አውሮፓ ማርኬት ላይ ነዳጅ የምትቀዳበት ዋጋና በኤሌክትሪክ መኪና ቻርጅ የምታደርግበት ዋጋ በብር ደረጃ ልዩነት የለውም። አሁን ኤሌክትሪክ ይወደዳል ኤሌክትሪኩ ነው። ለዚህ ማሪያዝ ወነዳጁ ላይ ሰው አማራጭን ወደዛ መመለስም ይሄዳል፣ ነፃ በሆነበት ሀገርም ላይ ማለት ነው። አንዳንድ መቀበል የሚኖርብን ሪያሊቲ አለ። አዲስ ነገር ሁሌም ያታግላል፣ ሰው ቶሎ አይቀበልም። ግን ራሱን ፕሮሞት ማድረግ ከቻለ የአዲስ ነገር የሚፈለገውን አገልግሎት መስጠት ከቻለ አሁን ባትሪው ያለምንም መንከን 8 እና 10 ዓመት ያገለግላል ብሎ ይሸጡልናል መኪናውን። በትክክል 8 እና 10 ዓመት ማገልገል እንደሚችል ብናየው እዚህ አይነት ጥያቄ ውስጥ አንገባ። ግን 8 ዓመት መነዳት አለበት። አዎ ጥያቄ የለው። 8 ዓመት ነው። ኢቨን ማምረት ከጀመሩ 8 ያልሞላቸውም አሉ እንጂ እዚህ ማርኬት ላይ የምታያቸው አሁን የቮልስዋገን አይዲ ሲሪየሶች ከ2020 በኋላ ነው ምርት የጀመሩት አይደል? 8 ዓመት አልሞላውም። በእርግጥ ቮልስዋገን በጣም ድሮም በሚባል ደረጃ ኤሌክትሪክ መኪናዎችን ሞክሯል። ማርኬት ላይም ነበራቸው፣ በሙከራ ደረጃ አለ። ለምሳሌ ግን የሆነ ጊዜ አሁን እንትን ተብሎ አልነበር አይዲ አይ ቲንክ ለቻይና ማርኬት እና ለዩሮፕ ማርኬት የቀረበ የቻይናው ሊታገድ ነው ምናምን የሚባሉ ወሬዎች ነበሩ አይደል? አዎ የሆነ ወቅት ላይ ተከልክሎም ነበር። ያው ሀገራችን ላይ አንዳንድ ልክ ያልሆኑ ስትሰማቸው የሚያሳፍሩ ነገሮች አሉ። በወቅቱ ከጀርመን ኤምባሲ ከጀርመን የመጡ ባለስልጣናት ወይም እንደዛ አይነት ነገር ከቻይና የመጣው መኪና አፕሩቭ የተደረገ ስላልሆነ አግዱልን የሚል አይነት ጥያቄ ስለጠየቁ አገደናል ነበር ያሉት መጀመሪያ። 2 ወርና 3 ወር ቆይታ በኋላ ደግሞ አይ ቴስት አድርጋ ነው የቴስቱ ሪዛልት ምንም ችግር ስላልነበረው ተፈቅዷል ነው ያሉት። 2 ወር ቴስት ከባድ ነው። አዎ ምንድነው ማርኬት አስቸጋሪ ነው። ለምሳሌ ቮልስዋገን ራሱ ቻይና ሀገር ላይ ያመርታል። ቻይና ሀገር የሚያመርተውና ጀርመን የሚመረተው መኪና እኩል ማርኬት ላይ ብታቀርባቸው የቻይናዎቹ ርካሽ ናቸው። አንደኛ ራሳቸው ቻይና ሀገር ማርኬትን ዶሚኔት ለማድረግ እንደ መንግስት እንደ ሀገር የሚጠቀሙባቸው ፕሪንሲፕሎች አሉ። ኤክስፖርት ሲያደርጉ ታክስ ይቀንሳሉ። ሀገር ውስጥ የሚመረቱ ነገሮች ላይ ሎ ኮስት በሆነ ነገር ይሰጣሉ። የራሳቸውን ማቴሪያልም ስለሚጠቀሙ በብዙ ተመሳሳይ የሆነ የቮልስዋገን ID4 ዩሮፕ የተመረተውና ቻይና የተመረተው ዋጋው እጥፍ ነው ልዩነቱ፣ 2 እጥፍ።
እዛ እርስ በራስም ጀርመን ያለው ካምፓኒ ኮምፒት ማድረግ አልቻልኩም ቻይና ካሉት ጋር ብሎ ራሱን ኮምፕሌን ያደርጋል። የኳሊቲ ዲፍረንስ አለው በደንብ ይኖራል። ታዋክ በደንብ ስለዚህ የቻይና እቃ አይረባም። አይ አይደለም አይረባም በሚለው ሳይሆን በአቅምህ ነው የሚሰራልህ። አሁን መኪናዎች ላይ ወደ መኪናዎች ስንመጣ እንደዛ ብለን ማሰብ አንችልም። ኦኬ አሁን ቮልክስዋገን ቻይና ሀገር ለሚመረተው መኪና ራሱ የድርጅቱ ተወካይ ራሱ ድርጅቱ አለ። አሁን ቻይና ሀገር ላይ መኪና ለማምረት ስትገባ ብቻህን ማምረት አትችልም። ከቻይና ጋር አንተ ማድረግ ፓርትነር ፈጥረህ በጆይንት ቬንቸር ነው የምትሰራው። ቮልክስዋገን ከሳይክ ሞተር ኮርፖሬሽን እና ከፋው ጋር ነው የሚሰራው። ስለዚህ እዛ ሀገር ኦልሬዲ ካለ ካምፓኒ ጋር ፓርትነር አድርገህ ነው እንጂ ለብቻ ጆይንት ቬንቸር ነው የሚሰራው። ስታመርት ምንም ስትሰራ አብረህ ነው። ግን የራስ ድርጅት እስከሆነ ድረስ አንደር ኳሊቲ እንዲመረት አትፈቅድም። ዋናው ታርጌታቸው ቻይና ማርኬትን ነው አሁን ትልቁ ክፍተት ያለው። እንደ አሁን ኢትዮጵያ ውስጥም ሰዎች የማይረዱትና የማይገባቸው የቻይና መኪና የሚለውን ብቻ ሲያስቡ ለእኛ ሀገር የሚመጣው ለቻይና ሎካል ማርኬት የሚቀርብ መኪና ነው በአጠቃላይ። ቮልክስዋገን ለኤክስፖርት ያኔም ኮምፕሌን ሲያደርጉ ኤክስፖርት የሚደረግ ስላልሆነ እኛ ኃላፊነት አንወስድም ነው ያሉት። ያኔ እዚህ ኢትዮጵያ ከመከልከላቸው በፊት እኮ አረብ ሀገር ከልክለው ነበር። አረብ ሀገር ሲከለክሉም ይህን ነው ቀጥታ ያሉት፣ ይህን መኪና እዚህ ለመሸጥ አይደለም የተመረተው፣ ለዛ ቴስቱንም እንትኑንም ያሟላ በእኛ ቁጥጥር ስራ ያለፈ ስላልሆነ ኃላፊነት አንወስድም ስላሉ ነው አረቦቹም ከልክሏቸው ነበር። ጀርመኖቹ ናቸው ያመረቱት ካምፓኒ አይደለም የሚሸጠው ማለት ነው እኮ። አሁን ቻይና ላይ ሳይክ እና ቮልክስዋገን አምርተው የቻይናን ስታንዳርድ በሚያሟላ ቻይና ላይ ኮምፒት በሚያደርግበት ኳሊቲ አምርቶ ሸጠው ቻይና ውስጥ። ቻይና ኦኬ አንተ ነህ ከቻይና ከግለሰቡ ላይ ነው እየተገዛ የሚመጣው ወደዚህ ማለት ነው። አዎ እንደዚህ ሀገር እኮ እንግሊዘኛ ማኑዋል ያለው መኪና የለም እኮ ያሳፍራል ነበር። አዎ መኪኖቹ እንዳለ ውስጣቸው ቻይኒዝ ነው ሁሉም። እንትኑ የማይቀተው ማኑዋል ነው አይደለ? የኢንስትሩመንት ክላስተር ጌጅ ፊት ለፊት ዳሽቦርድ ላይ የምታየው ኢንፎርሜሽን በቻይንኛ ይሆናል። መኪናው እየነደደ ነው ቢልህ ራሱ አትሰማም በዛ ደረጃ ነው። እና ችግሩና ክፍተቱ ያለው አስመጪው ጋር ነው። አንደኛው አስመጪ ነው፣ ሁለተኛ እዚህ ሀገር መኪናዎቹ ሲገቡ የሚቆጣጠራቸው ሰው ጋር ነው። መኪናዎቹ ሲመረቱ አንድ መኪና ለምሳሌ በቅድማ ያወራ ነው የአውሮፓ ሲባል አውሮፓና አውሮፓ አካባቢ ኢንቫይሮንመንት የተከተለ የነሱን ሬጉሌሽን የሚያሟላ ነው። በቅርብ ሰምተህ ከሆነ አዲስ አበባ ላይ የመዝናኛ እንትኖችን ስክሪን ላይ ማየት ያስቀጣል ተብሏል አይደለ? ከቻይና የመጡት መኪናዎች ጠቅላላ ቴሌቪዥን የሚያክል ስክሪን አላቸው። በሌላ አማርኛ ኢትዮጵያ ውስጥ መግባት የለበትም ይሄ ስክሪን መኪና ስለሆነ። አሁን የአውሮፓ መኪናዎች ላይ እንደዛ አይነት ስክሪን ያለው መኪና የለም። አውሮፓ ውስጥ ክልክል ነው፣ በህግ ነው እነሱ ጋር። ስክሪን እንዲኖረው ብትፈቅድለት ደግሞ ለምሳሌ የቶዮታ መኪናዎች ላይ አጋጥሟቸው የሚያኮነ የአውሮፓ መኪናዎች አሉ። ማርሽ ከገባ አይሰራም፣ ስክሪኑ ይጠፋል። እየነዳህ ስለሆነ ማየት የለብህም፣ ኮምፕሊት ሊያግዳል። ልክ እንደዚህ የሚጣረሱ ነገሮች ብዙ አሉ። አሁን ያልከው የቮልክስዋገን ካምፓኒ ሳያቅ የሚሸጥ ሆኖ ሳይሆን አውቆ ቻይና ሎካል ማርኬት፣ ቻይና የዓለማችን ትልቁ የመኪና ገበያ ነች። ኦልሞስት 30-40% ሊጠጋ ይችላል ኮንሱም የሚያደርጉት። ትልቁ ኮንሰምፕሽን እነሱ ጋር ነው ያለው። ተጠቃሚ በራሱ ገዢ ቻይና ነው ያለው። ቻይና ላይ ሲሸጡ ቻይና ካሉት አምራቾች ጋር ኮምፒት በማድረግ ነው ስራቸውን የሚሰሩት። በኳሊቲም በለው በፕራይስም በለው እዛ ጋር ካሉት ጋር ኮምፒት የሚያደርግ ነው። ህግ አላቸው ራሳቸው። ቻይና በጣም በምታስበው ደረጃ ልክ እንደ ሌሎች ማቴሪያል በወረደ ኳሊቲ ታሰራለህ ማለት አይደለም። የራሳቸው ኳሊቲ ቼክም አላቸው። ግን ክፍተቱ የሚኖረው ምንድነው? እዛ ለሎካል ማርኬት ይቀርባል። ከዛ ሎካል ማርኬት ገዝተው ወደ ሌላ ሀገር የሚወስዱ ሰዎች ጋር ነው ያለው። ድርጅቱም ሲከለክል ቻይና አምርቶ የሚሸጠው ራሱ ድርጅቱ ነው። አይ ይሄን ላንተ አካባቢ አላመረትኩትም ለዛ ተጠቀሙ ነው ያለ። በዚህ አካባቢ ሲመረት የዚህን አካባቢ ኢንቫይሮንመንት አየር ሁኔታውንም በለው ህጉንም በለው የነዚህ የትራፊክ ህጎችንም በለው እንዲህ አይነት ነገሮችን ያካተተ ነው የሚሆነው። እኛ ሀገር እንደ ፖሊሲ የምንመራበት እንደዚህ አይነት ነገሮች የሉ ማለት ነው። ሁሉንም አይነት መኪና ከአውሮፓም ከህንድም ከቻይናም ሁሉንም እያስገባን ነው እንቀጥለው ማለት ነው። አሁን መሬት ላይ የምታየው ይሄ ነው። እውነታ መስተካከል አለበት። እንደ ሀገር ስታንዳርድ ያስፈልጋል። የኢትዮጵያ መንግስት ስታንዳርድ አውጥተናል፣ ከአፍሪካ የመጀመሪያ ስታንዳርድ አውጥተናል ኢቭን ለኤሌክትሪክ መኪናዎች ብለው ነው የሚናገሩት። እውነታው ሌላ ነው፣ አፈጻጸሙ ላይ ሌላ የለም። ሀሳቡ መኖሩ በራሱ አስፈላጊ ነው። ለምሳሌ የዛሬ 3 ዓመት በቃ 3 ዓመት አካባቢ ቲክቶክ ላይ መስራት እንደጀመርኩኝ ምንም አይነት ጥያቄ አልነበረም።
እኔ ቲክቶክ ላይ ብዙ መንግስት ይሄን ማድረግ አለበት ይሄን ማድረግ የለበትም የመሰለኝን እናገራለሁ። መንግስት ያድርግ ብዬ ሳይሆን እኔ የሚሰማኝ ሰው ብዙ ስላለ ቢያንስ የመሰለኝን ነገር እናገራለሁ። መሆን አለበት ብዬ የማምነው መፈተሽ አለበት። መኪና ሲገባ ፍተሻ ያስፈልጋል። አሁን ላይ ባትሪው ቴስት ያልተደረገ መኪና አይገባም የሚል ህግ ወጥቶ አፕላይ ሆኗል። አፈጻጸም ላይ ግን ምን ክፍተት አለ? ከአረብ ሀገር መኪናው ይጫናል። እዚህ ጎረቤት ሀገር ኬንያ ምናምን ወረቀት ተሰርቶለት ተፈትሿል ተብሎ ይገባል። መጠየቁ በራሱ አንድ ስቴፕ ነው ለኔ። ልክ ነው። ኔክስት ደግሞ ወይ በትክክል እዛ እንደተፈተሸ እዚህ ገብቶ መፈተሽ ካለበት በራሳችንን ፈትሸን ማስገባት የምችልበት ነገር ይመጣል ብዬ አስባለሁ። ከምንም ወደ ሆነ ነገር መጥቷል። አሁን ፖሊሲ የለም በሚል ደረጃ አንሄድም። አለ ሀገር ስለሆነ ህግ ይኖራል፣ ስርዓት ይኖራል፣ ደንቦች አሉ የሚመጡበት። ክፍተቶች ግን በደንብ አሉባቸው። ቴክኖሎጂው በጣም ተለዋዋጭ ነው። አዳዲስ ነገር ነው። ሁሌም የምታየው አዲስ ነው። የባትሪ ቴክኖሎጂ በራሱ የዛሬ 3 ዓመት ከነበረው ዛሬ ያለው ብዙ አይነት ለውጦችን አምጥቷል። ዩኒፎርም የሆነው በዚህኛው ነው የምንስተናገደው ብለህ የምታወጣበት ነገርም አይኖርም። በየጊዜው አፕዴት መደረግ አለበት ማለት ነው። የሚነዱ ባትሪዎች ነበሩ አይደል? አሁንም ይነዳሉ። ነው አሁንም ይነዳሉ በደንብ። አሁን ቻይና ሀገር የመርሴዲስ ምርቶች ኤሌክትሪክ ኢኪዩ የሚባሉት ምርቶች ቻርጅ በሚያደርግበት ቪዲዮ ልክልሃለሁ። እንትን ትለዋለህ የነደዳለ ቻርጅ በሚያደርግበት ብዙ መኪናዎችን ነው እንደዛ የሚያሳዩ። ያ የሚሆንበት የራሱ ምክንያት አለው። የከባቢ አየር ላይ ያለው ሙቀት እንዳለ ሆኖ የባትሪያቸው ኬሚስትሪ ካራክተራቸው ደግሞ ልዩነት አለው። ኬሚካሉ ያው ባትሪ ሊቲየም አየን ቤዝድ ነው። የተለያየ ኬሚካሎችን ይጠቀማል። ያን ሲጠቀም ነው ብዙ ጊዜ ሰምተምታ ከሆነ 80% በላይ ቻርጅ አይደረጉ የሚባሉ የኒኬል ማንጋኔዝ ኮባልት ባትሪዎች አሁን እንደዛ ከፍተኛ ሙቀት መቋቋም አይችሉም ተብሎ ነው። አካባቢው በጣም ሙቀት ኖሮ ቻርጅ ያው ከዜሮ ጀመረ ማድረግ ስትጀምር እየተቀጠከ ነው የምትሄደው። እንትኖቹን እየሞላቸው ነው የምትሄደው። ወደ መጨረሻው አካባቢ ላይ ሙቀት ይፈጥራል ባይ ዲፎልት በራሱ። የባትሪ ማኔጅመንት ሲስተም ተብሎ ውስጥ ላይ ኩሊንግ ሲስተም በፋንም ሊሆን ይችላል፣ ኤሲም አብሮቶ ሊሆን ይችላል። ውሃም ሰርኩሌት እያደረገ የሚያቀዘቅዝበት ሜካኒዝም አለው። መኪና ቻርጅ ሲደረግ ይነሳል ፋን ምናምን። ምናልባት ገጥሞ የሚያከሆነ እነዚህ አይነት ነገሮች ፌለሪቲ ሲያጋጥማቸው የከባቢ አየር ኦቨር ቴምፕሬቸር ሲኖረው ሊፈነዳና እሳት ሊይዝ ይችላል በደንብ። እዚህ ጭራሽ ኦፕሬት ማድረግ የሌለባቸው አይነት ኤሪያዎች አሉ ማለት ነው። አሁን ለምሳሌ አሁን ያሉትን ሎካል መኪናዎች አዲስ አበባ እንዳልከው ጥሩ ቴምፕሬቸር ነው። አዳማ ወስደን 7 ሰዓት ላይ ግንቦት ላይ ብናቆማት ፀሐይ ላይ ቻርጅ ብናረጋት ጭራሽ ቻርጅ ካረግናት ፕሮባቢሊቲ ይሰፋል ማለት ነው በደንብ። አሁን ፕሮባቢሊቲ የሚሰፋው ምንድነው? ራሱ መኪናው ላይ የተሰሩ ሲስተሞች አሉ። የባትሪ ተርማል እንትኑን ማኔጅ የሚያደርጉበት ባትሪ ማኔጅመንት ሲስተም አለው። ባትሪ ማኔጅመንት ሲስተም በቃ ባትሪው ያለበትን ቴምፕሬቸር እያየ ለምሳሌ ስትነዳው መኪና ሲነዳ ኮንቲኒየስ ሲነዳ ይግላል። ለዛ ያን የሚያቀዘቅዝበት ሜካኒዝም አለ። እነሱ ነገሮች ላይ ፌለሪቲ ሲኖር ነው ብዙ ጊዜ እንደዚህ አይነት ነገር የሚከሰተው። አሁን ሙቀት እንደሚከሰት ግልጽ ነው። በቃ ይሞቃል። ስለሚሞቀው ነው ማቀዝቀዣ የተሰራለት። ግን የተሰራው ማቀዝቀዣ ወይ በሶፍትዌር ወይ በሃርድዌር ችግር ባይሰራ ስታክ ቢያደርግ ፕሮባቢሊቲው አለ ማለት ነው። አንተ እንደምታስበው ግድ አዳማ በጣም የሞቀ ቦታ መሄድ ላይ ተጠብቅብህ ይችላል። እዚህም ሆኖ ሊፈጠር ይችላል። እዚህ ግን መኪኖቹ ራሱ ዲዛይን ሲያደርጓቸው አሁን ቀዝቃዛ ዩሮፕ ውስጥ ሲነዱና እዚህኛ ሀገር ወይም ሳውዲ ምናምን የሚነዱት የባትሪያቸው ታይፕ ይለያያል። ምኑ ናቸው ላይ ነው ዲፍረንስ የሚፈጥሩት? ልዩነት አለው በደንብ። ባትሪ ሲሰራ በራሱ የቅዝቃዜ ቴምፕሬቸር ምን ያክል ላይ መስራት ይችላል የሚለውን ቴስት አድርገውት በዛ መሰረት ነው። አሁን እዚህ ከተማ ላይ የምታዩቸውና ቮልክስዋገን ላይ ያሉ ባትሪዎች ኤንኤምሲ የሚባለው የነ ቢዋይዲዎች ደግሞ ኤልኤፍፒ የሚባል ባትሪ ያለው። ኤልኤፍፒዎች ከፍተኛ ሙቀትን መቋቋም የሚችሉ ናቸው። ከፍተኛ የሆነ ቅዝቃዜ ላይ ግን ይቸገራሉ። ኤንኤምሲዎች ከፍተኛ ቅዝቃዜን መቋቋም ይችላሉ፣ ሙቀትን ደግሞ መቋቋም ይቸገራሉ። ለዛ ካራክተራቸው ራሱ በባትሪ ኬሚካል ይሄ የተለመዱት ኮመን የሆኑትን እንጂ ምነግርህ አዳዲስም ብዙ ባትሪ ታይፖች የመጡ አሉ። ስለዚህ ምን እኮ ስራ ነው አሁን አይሚን እንዴ ነዳጅ መኪና ገዝታ አትገላገልም? እሺ ከዛ ዘይትን ብትቀይር ይሻላል፣ ሰርቪስ ብታረግ ይሻላል። አዲ ኤንድ ኦፍ ዘ ዴይ ዶላር ሴቭ ለማድረግ ነው ዶላር ሴቭ በማድረግ ነው አላማ አይደለ? መንግስት እንግዲህ በፕሪንሲፕል ደረጃ የአየር ንብረት ለውጥን መከላከል እሱ ዲቤተብል ነው። ምክንያቱም መኪኖቹ ከሆነ ኪሎ ሜትር በላይ ካልተነዱ መኪኖቹ ለማምረት የሚወጣው ጭስ ኦልሬዲ በክሏል። ልክ ነው። ስለዚህ የሆነ
አትሊስት 10 ዓመት 8 ዓመት ከዛ በላይ መንዳት አለባቸው መኪኖች አሜሪካዎች እንደዚህ ባትሪው ሲያልቅ ማለት ነው 135,000 ማይል በላይ ካልነዳኸው ስለ ዜሮ ኢሚሽን ማውራት አትችልም። ያን ያክል ስትነዳ በነዳጅ ላይ የሚያወጣውን አየር ልቀት ካርበን ልቀት ሲመረት ያወጣል። ባትሪዎቹንም ለማምረት የሚወጣው ሪሶርስ ራሱ ዲቤተብል ነው። በጣም ቶክሲክ የሆነ በጣም ኢንክሉዲንግ ሶላር ሁላ የሚመረትባቸው ሁኔታዎች ሶላር አሁን ጥሩ ነው ለኤነርጂ ምናምን ይባላል አካባቢ ምናምን፣ ግን ሶላሩን አክቹዋሊ ለማምረት የሚያወጡት ወጪና ፍጆታ ኤሌክትሪክ ብትጠቀም ይሻላል። ኢንቫይሮንመንታሎቹ ይህን ሁሉ ነገር ባለበት ሁኔታ ሰው እንዴት ነው አዳፕት የሁሉ መኪና ኤሌክትሪክ እንዴት ነው እየተነዳ ያለው? እኛ ሀገር ባለ የኤሌክትሪክ መቆራረጥ የቻርጂንግ ስቴሽኖች አይ ቲንክ ኦልሞስት 50 ምናምን ይሆናሉ መሰለኝ ያሉት አይደለ ካልተሳሳትኩ። ቻርጂንግ ስቴሽን የት 50 የለንም? አንዳንዱን ቁጥር ነው አንድ መኪና በመኪና ቁጥር ነው 50 መኪና ቻርጅ ያደርጋል ነው? የስ 1 2 3 50 እንደዛው እንኳን 50 ቦታማ አይኖረንም። አይ ቲንክ መጀመሪያ የጀመረው ቶታል መሰለኝ አይደለ? የመጀመሪያ ቶታል ተከለ፣ ግን የመሸጫ ዋጋ ስላልተሰጠኝ አልሸጥም ብሎ ነበር። እስካሁንም መሸጥ መጀመሩን አላውቅም እኔ። መብራት መሸጥ በራሱ ህግ መቀየርን ይፈልጋል። መብራት መሸጥን ከመብራት ኃይል ውጭ ማንም ማካሄድ አይችልም። ከመብራት ኃይል ተስማምቶ እኔ እየሸጥ አይደለም ባይነኛውን ቴሌ ነፃ ነው። እኔ እንደዛ ነው ማሰቡ። እንዴት ማለት በቴሌ ብር ምናምን አይደል እንዴ ተባሉ በለው ስትከፍል። አሁን ግዢ ከሆነ ለምሳሌ ቻርጂንግ ስቴሽኑ ኢንፍራስትራክቸሩን አንተ ነህ ያሟላኸው ብለን ብናስብ ኢንፍራስትራክቸሩን ለማሟላት የምታወጣቸው ወጪዎች አሉ። ካወጣህ በኋላ ከመብራት ኃይል ትገዛለህ አንተ፣ ከዛ ትሸጣለህ። እዛ ጋር ረኒንግ ኮስት አለብህ፣ ሰራተኛ አለ፣ ሜንቴናንስ ኮስት አለ፣ ራሱ ኢንቨስትመንት ኮስትህም አለ። እሱን አስበህ ኤሌክትሪክ ልሽጥ ብትል በኪሎዋት አወር 20 ብር ሳይሆን 200 ብር ወይ 500 ብር መሆን አለበት። አያዋጣም ያለበለዛ እንደ ቢዝነስ ካስ ለዛ በ20 ብር አሁን ቴሌ እየሰጠ ነው እንጂ እየሸጠ አይደለም። በሪያሊቲ ትክክለኛው ቃል እንደዛ ነው። ኤሌክትሪክ እየሰጠን ነው። አሁን ስመጣ እያየሁት ነበርና እየሰኩ ነበር ሀገራችን እያሉ እና የምር ዶላር ሴቭ ያደርጋል ካሰብ ነው። አሁን እንደገና ባትሪዎቹን መልሰን ሪፕሌስ ማድረግ ይኖርብናል። ኦቨርኦል አክቹዋሊ ሴቭ ማድረግ የምንጀምረው የተሻሉ ፖሊሲዎችን መከተል ስንጀምር ነው ብዬ አስባለሁ። እና አሁን ላይ ግን ባለው መልኩ የምር ሴቭ ያደርጋል ዶላር። እንግዲህ በምታስብበት አስተሳሰብ ይወስናል። ዶላር ዛሬ ማውጣትና የዛሬ 5 ዓመት ማውጣት ለውጥ አለው። በትክክል 10 ዓመት ያገለግላሉ የተባሉ መኪናዎች 5 ዓመት እንኳን በስርዓት ቢያገለግሉ እሱንም በእርግጥ እንትን ይሆናል። ኢኒሻል ኢንቨስትመንት ኮስቱ ላይ ማውጣታል ዶላሩን። ግን እኔ ምንድነው ማስበው ነዳጅ በየጊዜው መንግስት እየገዛ ስለሆነ ሰፕላይ የሚያደርገው ዳይሬክት ኮስት ነው። ባትሪውን ግን 5 እና 10 ዓመት ቆይታ ነው ሪፕሌስ የምታደርገው። ለዛ 10 ዓመት 5 ዓመት የምትቆይበት ጊዜ በራሱ የተወሰነ ፎይታን ይሰጣል ብዬ አስባለሁ። በሱ በተቃራኒ ደግሞ የመኪናዎቹ ኦሪጂናል መግዣ ዋጋ ላይ ኤሌክትሪኮቹ በጣም ሀይ ናቸው በባትሪው ምክንያት። ራፎር ወይም ደግሞ አሁን ባለፈው የሰራዋቸውን ቢዜድ4 እና ኮሮላ ክሮስን ብታይ የኮሮላ ክሮስ ፕራይስ አሁን ቻይና ሀገር ላይ የሚሸጠው በጣም ሊስት የሚባለው ፕራይስ $16,000 ነው። የቢዜድ4 ደግሞ ሊስቱ $19,000 ነው። መኪናዎቹ በሳይዝ ተቀራራቢ ናቸው። ያ ማለት መግዣው ኮስቱ ላይ ራሱ $5,000 እና $6,000 ጨምረህ ነው የተነሳው። ለዛ ያን ወደ ነዳጅ ብትቀይረው $5,000 ነዳጅ ኮሮላ ክሮሷ መች ጠጥታ ትጨርሳለች ይኖራታል። በሪያሊቲው ግን ቀጥታ ካሰብከው ያው ነዳጅን ባለማውጣት ምናምን በሚለው ተወሰነ ሊያሳምን የሚችል ነገር ይኖራል። ብዙ ጥናት፣ ብዙ ድምር፣ ብዙ ስራ። አንተ የሰራውን ቪዲዮ አለ እዚህ ላይ እናስቀምጥላችኋለን። ምናልባት ሞር ዲቴይል የሆነ ኮምፓሪዝን ከፈለጉ አሁን ላይ ምናልባት ማብራራቱ ጊዜም ስለሚወስድ ግን አሁን ሰዎች መኪና ቻርጅ እያደረጉ ነው የሚጠቀሙት ቤታቸው። አንዳንድ ቦታዎች ላይ እንደውም ኮንዶሚኒየም አላይ ሆነው በገመድ ወደ ታች ምናምን ተወርዶ ምናምን ቻርጅ የሚደረግባቸው ሁኔታዎችን አይቻለሁ እኔ ፐርሰናሊ። እና ሰዎች የሰማው ነገር ምንድነው በጣም ሰዎች ኮምፕሌን የሚያደርጉበት ኤሌክትሪክ መኪና ሲጠቀሙ ምናምን ወይም በጣም የተቸገሩበት ነገር ምንድነው? ኦብቪየስ የሆነው አለ ማብራት ይጠፋል ምናምን። ቻርጅ ማድረግ ስራ ነው በነገራችን ላይ ስራ በቃ ራሱን የቻለ ስራ ነው። አንደኛ በኢትዮጵያ ስታንዳርድ ለሃውስሆልድ የሚሰጥህ ፓወር ሲንግል ፌስ ከሆነ ቤት የሚገባው 7 ኪሎ ዋት በታች ነው። አሁን 5 ይሰጣሉ።
ግን በስታንዳርድ 7 አካባቢ ነው። ለእነዚህ ለኤሌክትሪክ መኪና ደግሞ ቻርጀር ከመኪናዎቹ ጋር ሲሰጡ ስሎ ቻርጀር እና ፋስት ቻርጀር ብለው ይሰጡናል። ሁለቱም ስሎ ናቸው፣ ግን ፋስት የሚሉት 7 ኪሎ ዋት ነው እሱ ራሱ 32 አምፔሩ ማለት ነው። ለዛ ያን 7 ኪሎ ዋት ለመኪና ሰጠህ ማለት ቤት ውስጥ ስቶቭ ማብራት አትችልም። ስለዚህ እንጀራ መጋገር አትችልም መኪና ከሰጠ። በቃ ስራ ነው። ታይምህን አሬንጅ አድርገህ ክፍተት የሚኖርበትን ሰዓት፣ ፓወር የማይቆራረጥበትን ሰዓት አይተህ የመሰካት ግዴታ ውስጥ ትገባለህ። ካልሆነ በ3 ኪሎ ዋት እንደዚህ በ2.8 ኪሎ ዋት እና 3 ኪሎ ዋት ስሎ ቻርጀር በሚባለው ከሰካህ ደግሞ 48 ሰዓት 30 ሰዓት ይላል ከ0 እስከ 100 ቻርጅ ለማድረግ። ለዛ አሰልች የሆነ ስራ ነው በራሱ ቻርጅ ማድረጉ። ፓወር ችግር የለውም ባትሪ ላይ በጣም ፓወሩ ሲያንስ ያን ያክል ችግር የለውም። አሁን የኤሌክትሪክ መኪና ብዙ ነገሩ አዲስ ስለሆነ ኢንፎርሜሽን በብዙ አይነት መንገድ ትሰማለህ። ሁሉም ልክ ነው ማለት አይደለም። በጣም በስሎ ቻርጀር ቻርጅ ማድረግ ባትሪን ይጎዳል። በጣም በፋስት ቻርጀር ቻርጅ ማድረግ ባትሪን ይጎዳል። የሚነገሩ ነገሮች አሉ። ግን ፋብሪካው መኪናውን ሲያመርት በዚህ ቻርጅ ማድረግ ትችላለህ ብሎ ዲዛይን አድርጎ ሲሰጥህ ሳይድ ኢፌክትም ቢኖረው እንድትጠቀምበት ነው። ለምሳሌ ፋስት ቻርጀር ፖርት ሰርቶ የሚያመጣልህ ፋስት ቻርጀርም አክሰፕት እንዲያደርግ ዲሲ ዳይሬክት አገናኝቶትና የሚያመጣልህ እንድትጠቀምበት ነው። ፋስት ቻርጀርን በተደጋጋሚ መጠቀም ግን ዳሜጅ ያደርጋል የመኪናውን ባትሪ። ለዛ ሁሉም ምንም ጉዳት የለውም ምናምን ልትለው አትችልም። አንጻራዊ ግን ሲታይ ምንም አይነት ችግር የለም፣ መደረግ ይችላል። ለዛ 20 ሰዓት 30 ሰዓት ቆይተ ቻርጅ ማድረግ፣ ስቶቭ ሲነቀል ጠብቀ ቻርጅ ማድረግ ምናምን ራሱን ችሎ ስራ ነው። ይሄ አሰልቺ ነገር ነው። አሁን ደግሞ ባለንበት ሁኔታ አሁን እንደምትለው ከኮንዶሚኒየም አንጠልጥለው የምታየው አንድ ሰው 2 ሰው ነው። እዛ ኮንዶሚኒየም ላይ የሚኖር ሰው በሙሉ መኪናው ወደ ኤሌክትሪክ ቢቀይር ደግሞ ሁሉም ይጎታል ብለህ ብታስብ ያን ኬብል ቤት ውስጥ ያለው ፓወር ሳይሆን ትራንስፎርመሩ አይበቃውም። አዘ ሴም ታይም ደግሞ የሚሰካ ከሆነ ምናምን አሁን ነጮች ጋር በጣም አደጉ የምትላቸውን አውሮፓ፣ ኤዥያ ይሄ በኢቪ መኪና ላይ ምን ተግዳሮት አለ ብለው ስብሰባ ያደርጋሉ፣ ይወያያሉ። በጣም ትልቅ ቻሌንጅ ነው ብሎ የሚያስቀምጡት ግሪድ ማስተካከል ነው። ከተማ ውስጥ ፓወር ሰፕላይ አለ። ፓወር ሰፕላዩ ኖርማል የሆነ እንትንን ኮንሲደር ያደረገ ነው። እንደነገርኩ ኤሌክትሪክ መኪና ትንሽ የምትላት ኮንሰምሽኗ ትልቅ ነች፣ ብዙ ነው። ያን ሎድ እየጨመርክበት ስትሄድ ፋስት ቻርጀር ስቴሽኖች የተሰሩባቸውን ቦታዎች ካየህ አዲስ መስመር ዘርግተው ነው የሰሩት። ከድሮኑ ብሎ ቢሞክሩ ስለማይችሉም ጭምር ነው። ግሪዱ ካፓሲቲ የወረደ ስለሆነ ማለት ነው። ይሄን ማስተካከል ትልቅ ቻሌንጅ ነው። እንደ ኢትዮጵያም ገና ያው ኮንዶሚኒየም ላይ አይደለም መኪና ለመሰካት ምጣድ ለመሰካት ራሱ አንዳንዴ እኔ ልቅደም ጠብቁኝ ምናምን ይባላል። አደገኛ አይደለም ግን እንደዚህ ኬብል መጎተቱ ምናምን በባለሙያ የማይሰራ ከሆነ እና ምን ያህል ባለሙያዎች አሉ አሁን አቬይለብል የሆኑ ለሁሉም መኪና አይነቶች መስራት የሚችሉ? ዝም ብሎ ኬብል መዘርጋት ብቻ አይመስለኝም ስላሰብኩ የተጨራምቱ እንትኖች አይታጣቅም ቲክቶክ ላይ ምናምን ተሰክተው ቀልጠው ምናምን በትክክል ሳይገጠሙ ባለሙያ ይፈልጋል። ግን ትልቅ ሳይንስም አይደለም። ቤት ውስጥ የቤት ኢንስታሌሽንን መስራት የሚችል ሰው ኮንሰፕቱ ተመሳሳይ ነው። ሲንግል ፌስ ከሆነ የምትሰጠው ፓወር አለ፣ ኒውትራል አለ፣ ግራውንድ ተጨማሪ ይፈልጋል። ኤሌክትሪክ መኪና ያለ ግራውንድ የማይሰራ አለ፣ ያለ ግራውንድም ደግሞ ኒውትራል ላይ ሰጥተውት የሚሰራ አለ። እንደ ፓወሩ ይለያያል። 7 ኪሎ ዋት ሲሆን ትልቅ ነው። ቢነዝርህ በራሱ ጉዳት ሊያመጣ ስለሚችል ግራውንድ መኖር አለበት ነው። ፕላስ አሁን እንዳልከው ረዘም ያለ ዲስታንስን ሲጓዝ ፓወር ኬብል በራሱ ሳይንስ አለ፣ ባለሙያዎች ያውቁታል። ለዛ የፓወር ኬብልህን ሳይዝ መጨመር አለብህ። የሚሄደውን ዲስታንስ እንትን እያልክ ማለት ነው። ሰዎች ምንድነው እንደዚህ ቀልጠው ምናምን የምታያቸው ማክሲመም የምጣድ ነው የምንጠቀመው ይሉሃል። ምጣድ 3 ኪሎ ዋት እንደዛ ነው እንትኑ የሚጠይቅህ። ትልቅ ፓወር ነው እሱ። ለቤት ውስጥ የተለመደው በጣም ትልቁ ፓወር ነው። ይሄ 7 ኪሎ ዋት ሲሆን ደግሞ 2 ምጣድ ይሆንበትና ለዛ ነው አንዳንዴ የሚቃጠለው። ባለሙያ ይፈልጋል፣ ግን ትልቅ ኮምፕሊኬትድ የሆነ ሳይንስም አይደለም። አብዛኛው ኤሌክትሪክ የቤት ኢንስቶሌሽኖች ለዛ ተብሎ የተሰሩ አይመስለኝም። ኢቭን አንዳንድ ቤት እኮ ይሄ የውጭውን ስቶቭ እና ምጣድ አዘ ሴም ታይም መለኮስ አትችልም። የሆነ ኮንታክት ያደርጋል ወይ ብሬከር ይመልሳል ምናምን። ግራውንድን በትክክል አልተደረጉ ብዙ ቤቶች ይኖራሉ። ከዛ በተጨማሪ አሁን በጣም ብዙ ቻሌንጆች ነው ያሉት። አሁን ሳስበው ለዚህ ለኤፒሶዱ ብዬ ዝም ብዬ የሆኑ ነገሮችን ሳይ በፊት ኤሌክትሪክ መኪና መግዛት በጣም ትርፋማ በጣም ቆንጆ የሆነ ነገር አድርጌ ነበር የማስበው። ቴክኖሎጂውም አዲስ መኪና ነው። የነዳጅ መኪና ልግዛ ብትል በተመሳሳይ ብር ምናልባት ዩዝድ የሆነ ካር ልትገዛ ነው ትንሽ የተነዳ ምናምን። ከዛ አንጻር ስታየው ከቴክኖሎጂው ሌተስት የሆነ ካር ከማግኘት አንጻር ኤሌክትሪክ ካር መግዛት ጥሩ ጎን ሊኖረው ይችላል።
ከዛ ግን ሌሎቹ ነገሮች ሀስሎቹ ከዛ ደግሞ ባትሪውን ቻርጅ ማድረግ ከዛ ደግሞ ባትሪው ፐርሰንት ከ20% መውረድ የለበትም እስከ 80 ነው። ከዛ ደግሞ እንደዛ ስትል ድራይቪንግ ሬንጁ እየቀነሰ ነው የሚመጣው። ይሄን ሁሉ ስታነጻጽር ምናልባት ኤሌክትሪክ መኪና እንደሚባለው ጥሩ አይደለም። ለማን የሚለው ነው ጥያቄ። ለማን ነው ጥሩ የማይሆነው? ለአቬሬጅ ኢትዮጵያ አቬሬጅ ማለት ይከብዳል። አሁን አቬሬጅ ምትል ጠዋት ውለህ ቢሮ ደርሰህ መምጣት ከሆነ ቢሮ ደርሰህ የምትመጣ ከሆነ አንዴ ቻርጅ ካረኩ በሳምንት ምንም አያደርግልህ። ግን ለምሳሌ በሳምንት አንዴ ቀለል ያለ አዳማ ወይ አምቦ 100 ኪሎ ሜትር ሬዲየስ ውስጥ ያሉ ሀገሮች ሀዋሳ ምናምን 200 ምናምንም ዝም ብለህ 100 ኪሎ ሜትር ምናምን ደርሰህ መምጣት ወይ ደብረ ዘይት በሳምንት 2 ምናምን መሄድ የሚያስብ ሰው ምናምን ያዋጣዋል ኤሌክትሪክ መኪና? በእኔ እምነት አያዋጣውም። ኤሌክትሪክ መኪና የሚያዋጣው ለማን መሰለ? ትልቅ መኖሪያ ግቢ ያላቸው ሰዎች 3-4 መኪና ግቢያቸው ውስጥ የሚያቆሙ ለመኪናዎች ፓርክ የሚያደርጉበት ጋራጅ ምናምን ያላቸው ሰዎች አሉ አይደለ? ለነሱ ያዋጣል። ቁጥር ናቸው 3-4። ግን መኪናውን ምን ያህል ጊዜ ነው መቆም የሌለባቸው ኤሌክትሪክ መኪናዎች ቻርጅ ሳይደረጉ? እንደየ አምራች ካምፓኒው ይለያያል። አሁን በሊቲየም አይን ዙሪያ ማለት ነው ሰዎችም ጋር የተሳሳተ አመለካከት የሚፈጠረው ኢንፎርሜሽንም ላይ አንዳንዴ ክፍተት የሚፈጥረው በካራክተር ተመሳሳይ የሆኑና ካምፓኒዎች ሲያመርቷቸው ደግሞ የራሳቸውን ማኔጅመንት ሲስተም ስለሚጠቀሙ የራሳቸውን የኬሚካል ኮምፖነንቶች ይዘታቸው ምናምን ስለሚያውቁ አሁን ሙሉ በሙሉ ቻርጅ ማድረግ ልክ አይደለም የሚል አለ። ቻርጅ መደረግ ግዴታ ነው የሚልም አለ። አሁን አንተ የምታነሳውን ጥያቄ ምን ያክል መቆም ይችላል የሚለውን ከ3 ወር በላይ ባታቆመው ይመከራል የሚል አለ። 6 ወር የሚደርስ ከሆነ ይሄን አድርግ፣ አመት ድረስ የምታቆም ከሆነ ይሄን አድርግ እያለ ደግሞ ኢንስትራክሽን አስቀምጦልህ በዛ መልኩ መቀመጥ ይችላል። ግን ዞሮ ዞሮ መቆየት በራሱ እድሜ አሁን ባትሪ በምን ዲግሬድ ያደርጋል ብትለው እድሜ አንዱ ፋክተር ነው። ስለተገለገልክ ስላልተገለገልክ ሳይሆን እድሜው በራሱ ፋክተር ነው። ዲግሬድ ማድረጉ አይቀርም። ግን እንደ አምራች ካምፓኒው በ6 ወር በምን ያክል እንደዚህ 4 ወር 3 ወር አመት የሚቆይ ሆነ ይሄን አድርግ እየተባለ ማኑዋሎቹ ላይ አለ። በነገራችን ላይ መኪና ስትገዛ ዩዘር ማኑዋል አለ። ዩዘር ማኑዋሉ ሁሉን ነገር ይነግራል። ሁሉን ነገር ማን ያነባል? እሱማ ቻይንኛ ሆነ አሁን እዚህ ኢትዮጵያ ቻይንኛ የተወሰነ ማንበብ የሚችል ሰው አለ የሚያነባል። እውነት እኔን አሁን ብዙ ሰዎች በእንግሊዘኛ ካለህ ማኑዋል ስጠን ይሉኛል። በእኔ ጋር የሚመጡ ከስተመሮች ሲገዙ አንዳንድ አሁን የነ ቮልክስዋገን ምናምን በእንግሊዘኛ ፕሪንት አድርጌሉ ነበረኝ እሰጣቸዋለሁ። ምክንያቱም ማኑዋል ብዙ ነገር ጋይድ ያደርጋል። ማኑዋል ለመካኒኩ የኦፕሬሽን ሜንቴናንስ ማኑዋል ተብሎ በ3000-4000 ፔጅ እያንዳንዱ ነገር እንዴት እንደሚሰራ የሚቀመጣል። ግን ለተጠቃሚው አንተ መኪና ስትጠቀም ማድረግ ያለብህን ነገር አሁን ምን ያክል ጊዜ ቆያል የምትለው በምትገዛው መኪና BYD ስትገዛ ሌላ ነው፣ ኢዜድ4 ስትገዛ ሌላ ነው። እሱን የምታገኘው ከዩዘር ማኑዋል ላይ ነው። ቻርጅ ስታደርግ 80 ላድርግ 100 ላድርገው ይለያያል ሁለቱም። አሁን BYD በትንሹ በ6 ወር አንዴ 100% ድረስ ቻርጅ ማድረግ ግዴታ ነው ይላል በትንሹ። ባትሪው እስኪ ቀንስ አሁን ኔታ ምናምን የሚባሉ መኪኖች ደግሞ አሉ። ይሄ ባትሪ ከ50% በታች አውርድ የሚል አይነት ህግ የለም። 10 ኪሎ ሜትር ነዳ 5 ነዳ አፕዴት ያደረክ 100 አድርጎ ባትሪህን የሚልህ አለ ዩዘር ማኑዋል ላይ። ለዛ መኪናዎቹ ሲመረቱ ራሱ ዲዛይን የተደረገበት እንትን ስለሚኖር በዛ ነው እንጂ ጀነራላይዝ አድርገን አሁን ከ20% አይወርድ ከ80 አይለፍ ምናምን የሚሉት እሱ እንደ አጠቃላይ ነው እንጂ ለሁሉም የሚሰራ አይደለም። ያን የጠየቁህ ያው የሚያዋጣቸው ሰዎች ባለሀብቶች ሲሆኑ 4 መኪና 5 መኪና ሲኖራቸው አቁሞ እንዳይረሷት ነው። እሱ አለ እንትኑም ነው። አንተ አንድ መኪና ኑሮ ይሄን መኪና ገዝተህ በመብራት 3 ቀን ቢጠፋ ደግሞ ላትነዳ ነው ወደ ራይድ ልትመለስ ነው። እሱም ስላለ ነው። ፕላስ እኔ ቢያንስ አንድ ሰው ቤት ውስጥ ቻርጅ ማድረግ ይችላል ብዬ ማስበው አሁን ስልካችንን ቻርጅ እናደርጋለን አይደል? ስልክህን ቻርጅ የምታደርገው የመኝታ ቤት ራስጌ ጋር ሶኬት ካለ ከሌለ ኤክስቴንድ አድርገህ እዛ ጋር ሰክተህ ነው የምተኛው። መኪናን የምታቆመው ግቢ ስትገባ ጋራጅ ሊኖር ይገባል። እዛ ጋራጅ ጋር ደግሞ እንደ ኮንዶሚኒየም ላይ አንጠልጥለ ሳይሆን ሴፍ በሆነ ወይ ኢንስታሌሽንን አሰርተህ ቻርጀር እዛው ጋር ከመኪና ስትወርድ በቃ ሰክተህ ምንም የማያሳስብ መሆን መቻል አለበት። አሁን ኮንዶሚኒየም ላይ ቻርጅ የሚሰካ ሰው ቻርጅ አድርጎ እስኪጨርስ ቻርጀሩን ሌባ ነቀለው አልነቀለው ቢለው ራሱ ሀሳብ አትንቅልፍ አይወስድም። እውነቴን ነው። ኬብል ያን ያክል ኬብል እንትን ስትል መዘርጋት መጠቅለል ይጠበቅብሃል። ካልሆነ ኬብሉን ትተው ቢንጠለጠል የኬብሉ ዋጋ ትልቅ ስለሆነ በመቀስ ቆርጦ ይወስዳል።
ለዛ እንደዛ አይነት የተጨናነቀ ላይፍ የሚኖር ሰው ኤሌክትሪክ መኪና ራሱ ላይ ችግር መጨመር ነው። አሁን እንደዚህ ፋስት ቻርጀርን ተማምነ ብታደርግ ደግሞ በድግግሞሽ በፋስት ቻርጀር መጠቀም ኮምፕሊት ዳሜጅ ያደርጋል ነው ሁሉም ካምፓኒ የሚል። ግን አሁን ፋስት ቻርጂንጉም ማርኬት እንደተደረገው በ3 ደቂቃ የሚጨርሱት መኪኖች አንዱ የ2 ናቸው ካሉ ኢትዮጵያ ውስጥ። በ3 ደቂቃ የሚያደርጋለ አንድ መኪና አለ። ስንት ነበረ? በ600 ኪሎዋቱ ምን መሰለ የሚሆነው አሁን መኪናዎቹ ዲዛይን ሲደረጉ የፋስት ቻርጀር ተብለው ቴሌ ኢንስቶል ያደረገው 600 ኪሎዋት ድረስ ፓወር አውትፑት ያለው አለ። ግን 600 ኪሎዋት ፓወርን መቀበል የሚችል መኪና ይፈልጋል። የ600 ኪሎዋቱ ላይ እቺ ትንሿን ቢዋይዲ ብትሰካ 1 ሰዓት ከ30 ደቂቃ ይፈጅባታል። ምክንያቱም ከ30 ኪሎዋት በላይ አትወስድ 40 ኪሎዋት አካባቢ ነች እሷ። ለዛ ምንድነው አሁን እንደነ ሳይበር ትራክ አይነት ቢሆን አሉ። ግን እነዛ መኪኖች 600 የሚሄዱ እንደ ሳይበር ትራክ አለ። አይ 600 ኪሎዋት የባትሪው መቀበል ኪሎዋት አወሩ ማለት መቀበል የሚችለው አሉ። እንደዛ አይነት መኪኖች ሁለት አይቻለሁ። ቻይኒዝ ካርስ የነ ኒዮ ምናምን የሉም እዚህ ሀገር የገቡ የሉም። አሁን ቴስላ ትልቁ ሳይበር ትራክ አለ አይደል? እሱ በራሱ ቻርጀራቸው እነሱ ይለያል። በዚህ ምናልባት በአዳፕተር ከተጠቀመ በጣም ፋስት ሊሆን ይችላል። 25 እና 30 ደቂቃ ፉሊ ቻርጅ ላይ ያደርገው ይችላል 600 ኪሎዋት ማለት ነው። ኦኬ እንጂ እንደ መኪናዎቹ አቅም እንደ መኪናዎቹ ወዝዳት ኔሰሰሪ አሁን 600 ማድረጉ እዛ ጋር የሆነ የተለያየ ተጨማሪ ኦፕሽኖች ማድረግ ያሻል ነበረ ልክ ለሌለ ነገር ኦፕቲማይዝ ከማድረግ። በሪያሊቲውማ ያለው ፓወር ራሱ እኮ አሁን በ603 ብትሰካ ሌሎቹ ማድረግ አይችሉም እኮ ተከፋፍለው በአቅማቸው ስለሚበተን ነው። እያንዳንዱ ቴሌ የገጠመው ቻርጀር በነገራችን ላይ በጣም ሌተስት በቃ ጥግ ላይ ተደርሷል የሚባለው ቦታ ላይ ያለ ነው። ምንም የሚቀረው ነገር የለም። ምንድነው እዛ ጋር ያለው ፓወር 800 1600 ኪሎዋት መሰለኝ እንትን አለው ትራንስፎርመር አለው። ኦኬ ከጀርባ እዛ 1600 ነው የትራንስፎርመር አውቀም አይደለ? ከዛ በላይ ቢሆን አይችልም። ብትደምራቸው 300 እያልክ እያንዳንዱ ብትደምር 3000 ይደርሳል አይደል? አይችልም። ግን በሪያሊቲው አሁንም ቻርጅ የሚያደርጉ መኪናዎች ግማሹ 40 ግማሹ 50 ግማሹ 30 ስለሆነ ዲስትሪቢዩት ይደረጋል። ኢቭን ፓራላሊ ብትሰካቸው ሲስተሙ ማኔጅ ያደርጋል አንደር እንትን አድርጎ ማለት ነው። በዛ ሲስተም ነው እንጂ አሁን የቻይና መኪኖች ቅድም ያነሳቸው ብራንዶችም አሉ ላይክ የተለያየ ማኑዋል ያላቸው የተለያየ ስፔሲፊኬሽን ያላቸው ገበያው ላይ ዋጋቸው ከነዳጅ መኪና ቅናሽ ነው ማለት እንችላለን። አፎርደብል ናቸው እዚህ ኢትዮጵያ ውስጥ። አዎ ምክንያቱም ታክስ የለባቸው። ኦልሞስት ትንሽ ነው ታክሳቸው። ቢዜድ ፎር ብትገዛ ኢትዮጵያ ውስጥ ሲገባ ያለው ታክስ 1 ሚሊዮን አካባቢ ነው። ኮሮላ ክሮስ ስትገዛ ደግሞ 3.2 3.3 ይደርሳል። ለዛ ታክስ ላይ ብቻ የምትጨምረው ገንዘብ ብዙ ነው በነዳጅ መኪና ላይ። ለዛ በንጽጽር አሁን ነጮች ጋር የኤሌክትሪክ መኪና የሚገዛ ሀብታም የበቃ አይናጠጠ ብቻ ነው። ድሃ ይገዛ አንደኛ ፎርድ ማያደርግም እንደውም ይጨምራል እነሱ ታክሳቸው ላይ። ኤሌክትሪክ ኮንሰምፕሽን እንዳልኩ ኢትዮጵያ ከዓለም ሁለተኛ ምናምን ነች በነገራችን ላይ። አሁንም በርካሽ በመሸጥ ኤሌክትሪክ ነፃ በለው ኢትዮጵያ። ለዛ በትክክል ገንዘብ የሚያስከፍሉ ሀገሮች ላይ አያዋጣም፣ በነዳጁ ነው የሚሻል። ለዛ አቅም ያለው ሰው ነው ያን የሚጠቀም። በኢትዮጵያ ኮንቴክስት ግን አሁን የነዳጅ መኪናና ኤሌክትሪክ መኪና አስተነጻጽር ኤሌክትሪኩ አፎርደብል ሆኗል እኮ። አሁን ላይክ መንግስት ያወጣው ፖሊሲዎች ኦልሶ ደግሞ እንደዚህ ማበረታታቱ ታክስ በመቀነስ ምናምን እንዳለ ሆኖ አሁን ያነሳናቸው እንዳለ ችግሮች ምናምን ተደማምረው ለህዝቡ ከጥቅሙ ጉዳቱ ሊያመዝን አይችልም። ቀጥታ ጉዳቱ ያመዝናል ማለት ያስቸግራል። የሚጠቅምበት ቦታም አለ። አሁን የማይቀሩ ነገሮች አሉ። በእርግጥ የቁጥር ድምር ውስጥ ከገባ ዲቴል ያስገባል። ግን ነዳጅ ዴይሊ በግዢ ነው መንግስት የሚያመጣው። መግዛቱ ብቻ ሳይሆን አሁን ባለው ተጨባጭ ሁኔታ ወደ 68% ከኪስ ያወጣች ነው ደጉማችሁ እያለ ነው። አሁን ቀስ በቀስ እኮ እየቀነሰ ነው ድጎማው ማለት። አሁንም እስከ 300 ይላሉ ተብሏል። ኦልሞስት ዜሮ ይሆናል ተብሏል። ግን ባትደጉምም እንትኑ ወጪው ዳይሬክት ነው። ጊዜ የሚሰጥ ፋታ የሚሰጥ ምናምን አይደለም። ለምሳሌ መኪና መንግስት ተነስቶ ነገ በቃ 6 ወር ያክል መኪና ምንም አይነት መኪና እንዳይገባ የሚል አይነት ህግ ቢያወጣ ብዙ የሚናጋ ነገር የለም፣ ይቻላል። 6 ወር ነዳጅ እንዳይገባ ቢል ግን መኖር አንችልም። ለዛ ነዳጅ ላይ ዲፔንደንቱ ነህ ከመኖር አማራጮችን ማየት መሞከሩ በብዙ አቅጣጫ አድቫንቴጆች ይኖሩታል።
ግን ሪስክ ስትወስድ ወደዛ ውሳኔም ስትገባ የሚያስፈልጉትን ሜዥርመንቶች ሜዥር አድርገህ መስተካከል ያለበት ነገር አስተካክለ ኳሊቲ ቼክ መድረግ ያለባቸው ቼክ ተደርገው መሟላት ያለበት ኢንፍራስትራክቸር ተሟልቶ ምናምን መሆን አለበት። ያው ስለፈለክ ብቻ አይሆንም። መንግስት ፖሊሲ ማውጣት ይችላል፣ አንድ ደብዳቤ ነው። ለወጣው ፖሊሲ የሚያስፈልገውን ግብአት ማሟላት ግን እንዳየው ነው። ኢትዮ ቴሌኮም አሁን ቻርጀር 2 ቦታ አቆም አይደለ? መንግስት ምንም አልሰራም እስከዛሬ። አንድ በከተማ አስተዳደር የተሰራ እዚህ ቴዎድሮስ አደባባይ ጋር አለ። ይሄ እንደ ሀገር 3 ዓመት 4 ዓመት የነዳጅ መኪና አይገባም ብሎ ባን ካደረገ ሀገር አይጠበቅም። በሪያሊቲ ስራውም ቀላል አይደለም፣ ኢንቨስትመንት ኮስቱም ቀላል አይደለም፣ የሚጠበቅብህ ነገርም ቀላል አይደለም። ያ ተደርጎ ከሆነ መኪናዎቹ ሲገቡ ፍተሻቸው ላይ ጥንቃቄ ተደርጎ ኳሊቲያቸው በትክክል ቼክ ተደርጎ ምናምን ከሆነ ግን ተመጣጣኝ ሊሆን ይችላል። የዩዝድ ካር ማርኬቱን እንዴት አፌክት አድርጎታል? አሁን ኤሌክትሪክ ነዳጅ አለው እንዳለ ሚን ሌሎች መንገዶች ሊኖሩ ይችላሉ፣ ግን ሞስትሊ ዩዝድ ካሮች ነው መልሰ የምትገዛው እና አሁን ባለው ሁኔታ ዩዝድ ካሮቹ ያሉበት የትኛው ነው ሴንስ የሚሰጠው ለኛ እንደ ሶሳይቲ? በአዲስ ኤሌክትሪክ መኪኖቹ ላይ ሞር ኢንቨስትመንታችን ነው ሞር ሴንስ የሚሰጠው ወይስ ዩዝድ ካሮቻችንን አክቹዋሊ ፕሮፐርሊ መጠቀም መጀመር? ሁሉም ሀገር ውስጥ ያለው ማገልገል አለበት የሚል እምነት አለኝ እኔ። ግን አንዳንድ ሪያሊቲዎች አሉ። ቴክኒካሊ ኤሌክትሪክ መኪናና ነዳጅ መኪና ያለባቸውን ነገሮች አይተህ በዚህ ምክንያት ከሪሴል ቫልዩ አንጻር ነዳጅ ጥሩ ነው፣ በዚህ ምክንያት ከሪሴል ቫልዩ አንጻር ኤሌክትሪኮቹ ጥሩ አይደሉም ብለህ የምታስቀምጣቸው አሉ። ይሄ ያንተ የሙያዊ ትንታኔና ገለጻ ግን ቫልዩ ማይኖረው ቦታ ይኖራል። ለምሳሌ መንግስት አሮጌ መኪናዎችን ከከተማ አባርራለሁ የሚል ወሬ ያናፍሳል። ነዳጅ 300 በቅርቡ ይገባል የሚል ወሬ ያናፍሳል። ቤንዚን 300 የሚሸጥበትን ሀገር ፈተሸህ ብታይ እነ ሆንግ ኮንግ ናቸው። አሁን ላይ መኪና ባይናቸው ማየት የማይፈልጉ ሀብታም የናጠጠ ሰው የሚኖርበት ከተማ ላይ ነው። የኢትዮጵያ መንግስት ነዳጅን ድጎማ ቢያነሳ 300 ብር ይገባል የሚል እምነት የለኝም እኔ። ግን ምንድነው ያንተ ጭንቅላት ላይ ነዳጅ 300 ይገባል የሚለው ፍርሃት ስላለ ስለ ነዳጅ መኪና እንዳታስብ ያደርጋል፣ ወይም ደግሞ እንድትጠላ ያደርጋል። ወይ የዩዝድ መኪና ማርኬት እንዲያሽቆለቁል አሁን እንደሆነው ማለት ነው ይሄን ያደርጋል። ይሄ የሆነው ሪል ቴክኒካል በሆነ ነገር ሳይሆን መንግስት አራምደዋለሁ በሚለው ፖሊሲና ከመንግስት አካባቢ ከሚወጡት መረጃዎች ነው። ያውን ፖሊሲ ሆኖ ሳይወጣ እንዲህ መሆኑ አይቀርም በሚባል ወሬ ማለት ነው። ቪትስ አሁን 2 ሚሊዮን ብር ተሽጦ ነበረ። ዛሬ ላይ ደግሞ 1.2-1.3 ወርዷል። እንደውም ሰሞኑን አንድ እንትን ሰርቼ ነበር ካያችሁት፣ ሰዎች ቪትስ ሸጠው ከኪሳቸው ብር ጨምሮ ግማሽ ክፍያ ከፍለው ግማሹን በባንክ ሲመልሱ፣ እንዲህ አይነት አስተሳሰብ እንድታስብ የሚያደርግህ እየተወራ ያለው ወሬ ነው እንጂ ሪያሊቲው በፍጹም አሁን ነዳጅ 300 ይገባል ብላሉ መንግስት አይደለ? በምንም አይነት ካልኩሌሽን 300 ሊገባ አይችልም። የለም የኢትዮጵያ መንግስት ማን ነው አትርፎ 10 እጥፍ ወይም 20 እጥፍ አትርፎ የሚሸጥልን ከሆነ ነው እንጂ መኪና እንዳይነዳ የሚፈልጉበት ሀገር ላይ ከሚሸጠው ዋጋ እኩል ሊሆን የሚችልበት ምንም ፕሮባቢሊቲ የለም። ኢትዮጵያ ደሃ ሀገር ነች ሲሆን ከዳዎቹ መደለ ነው። አሁን ያለው ፌር ነው እያልኩ አይደለም፣ መጨመር አለበት አምናለሁ። መንግስት ብዙ ይደጉማል። አሁንም በሚያስፈራራህ ልክ ግን 300 ገብቶ ቶፕ 5 ውስጥ ኢትዮጵያን ማስገባት የደረስንበት ደረጃ አይደለም። በእውነታው በቃ ቢያንስ ኢትዮጵያ በጣም ደሃ ነችም ባንል ሀብታም ነችም ባንል አማካኝ ላይ እንኳን ብንወስዳት የነዳጅ ዋጋ ከ150 ከ160 የዘለለ መሆን የለበትም። አቨሬጅ ፕራይስ የትኛውም ሀገር ላይ ሀብታም ስለሆንክ ደሃ ስለሆንክ ሳይሆን መደጎም ስላለበት መሰረታዊ የሚባል ነገር ስለሆነ የትም ሀገር ይደጉማል አይደለ? ኢትዮጵያ ተለይታ ነዳጅ አትደጉም የሚባልበት ህግም አሰራርም ለእኔ አይዋጥልኝም። እስከዛሬ ደጉመናል። መንግስት የደጉመ ነው የኖረው እስከዛሬ። አሁን ቅድም ስታነሳ ጨምሮ ተበድረው ያላቸውን ቪት ሸጠው ተበድረው የሚገዙ ሰዎች አሉ። ከዛ ደግሞ የሆነ ቪዲዮ ላይ ምናየው ምናልባት ለሜትር ታክሲ ለሚሰሩ ሰዎች ያዋጣል የሚል ቪዲዮ ሰርታ ይቻላል። በምን መልኩ ነው ሊያዋጣቸው የሚችለው? ቅድም እንዳልከው 10 ሰዓት 9 ሰዓት ሰክተው ማደር ካለባቸው ኢንፍራስትራክቸሩ ያልተሟላበት ሁኔታ ላይ እንዴት ሊያዋጣ ይችላል? ኢቭን ዞ ከነዳጅ ጋር ኮምፔር ስታደርገው የነዳጅ ሰልፍ ሊቀንስልህ ይችላል። በኪሎ ሜትር ብትሄደው የምታወጣው ወጪ የለም። ቅድም እንዳልከው ምናልባት ደርሶ መልስ የምትሄድበት 5 ብር ቢያወጣህ ነው። ግን ቅድም እንዳልከው ደግሞ ስቃዩም አለ፣ የባትሪው ማኔጅመንት አለ። እንደዚህ አይነት ነገሮችን ስታስብ በምን መልኩ ነው ሊያዋጣቸው የሚችለው? አሁን እንግዲህ ሜትር ታክሲ ስትሰራ ኢንቨስትመንት ኮስት አለ። ከኢንቨስትመንት ኮስት በኋላ ረኒንግ ኮስት ነው የሚኖረው። በቀን አንድ ቪት 100 ኪሎ ሜትር ወይ 150 ኪሎ ሜትር ጉዞ ያደርግና 4000 ብር ነው የሚለቅመው። ከ4000 ብር ውስጥ
1200 የነዳጅ ነው ወይ 1000 ብር የነዳጅ ነው 3000 ነው እጁ ላይ የሚቀረው። ኤሌክትሪክ መኪና ከሆነ በመጀመሪያ ደረጃ ከምትለቅመው ገንዘብ ላይ መጨመር ትችላለህ። እንዴት አለመምረጥ ትችላለህ። የነዳጅ መኪና ሲሆን ይሄ ርቃል ተመላሽ የለኝም ብለህ የምትሰርዘውን ስራ መሄድ ትችላለህ እስካልደከመህ ድረስ። ለዛ ኢንካሙ ይበዛል። ኤክስፔንስ ላይ ስትሄድ ደግሞ ኤሌክትሪክ ቻርጅ ለማድረግ የምታወጣው ኮስት አሁን ባለው በጣም ትንሽ ነው። 100 ብር አታወጣም በቀን ዛሬ ባለው ሂሳብ ብታሰለ። በዛ መልኩ ከሄድ መኪናውን ስራውን ይሄና ይሄን ብቻ ሰርቶ ነው የሚመልስልኝ ብለህ በደንብ አሯሩጣ ከሰራው ታክሲ ለምሳሌ እዚህ ሀገር ነው እንጂ የአረብ ሀገሮችን ኤክስፒሪየንስ ካየ መኪና ለታክሲ ከገዛው በፈረቃ ነው የሚሰራበት። አይቆምም፣ መቆም አይችልም። ሹፌር ነው የሚቀያየርበት። 24 ሰዓት ነው የሚሰራው። በዛ ደረጃ ልትሰራበት ከቻልክ 24 ሰዓት ባትሰራ ኢትዮጵያ ውስጥ ሆነ መስራት ባለብህ ሰዓት እንኳን ያለምንም እረፍት በደንብ ከሰራህበት አዋጭ ነው የሚሆነው። አዋጭ የሚሆነው በረጅም አይደለም። አሁን መረጃ ነው የምንሰጠው አይደለ? መረጃ ስንሰጥ ለሚገዛም ለሚሸጥም ለሁሉ እኔ ኤሌክትሪክ መኪና ቢኖረኝና ሜትር ታክሲ የምሰራበት ቢሆን መኪናን ሰርቪስ ስታደርግ በየ6 ወር ወይም በየ10,000 ኪሎ ሜትሩ ግዴታ ቼክ አስደርግ ይልሃል። ራሱ ሰርቪስ አለ። ሰርቪስ ስታደርግ የባትሪ ሄልዝን ቼክ ማድረግ ትችላለህ። እኔም መኪና 2 ዓመት ነዳው ከሆነ በየሰርቪስ ኳርተሩ 10,000 ለምሳሌ በሜትር ታክሲ 2 ወር አትደርስም፣ 6 ወር አያደርስም ብዙ ስለሚንቀሳቀሱ በየ2 ወሩ የባትሪ ስቴት ኦፍ ሄልዙን ቼክ አስደርጋለሁ። እንዴት ነው አቋሙ ዛሬ፣ እንዴት ነው የዛሬ 2 ወር፣ እንዴት ነው አመት ላይ ከምን ደረሰ። ዲግሬድ የሚያደርግ ከሆነ ሸጠዋለሁ መኪናውን። ሲሉ አይቀንስም። ግን የዛሬ አመት ቢዋይዲ ሴጉል ትንሿ መኪና የገዛ ሰው በ2.4 ነው የገዛው። የዛሬ አመት የገዛ ሰው ዛሬ ልሽጥ ቢል 2.7 ይሸጣል። ታዋክ አዎ ባትሪ ሄልዝ አይቀንስም? ይቀንሳል። ቀንሶም እንደዛ ያወጣል። ስለ ባትሪ ሄልዝ የትኛው ሰው እውቀት አለው ነው? እየጮህን ነው ጠይቁ ስትገዙ እንዲያደርጉ። ኢቭን ከ70% በታች ወርዶ አያገለግልም ስለኮ አንተ ከየት አንጥተህ ነው ሰው እንደዚህ የምታሸብረው ምናምን የሚል ኮመንት ታያለህ። እኔ እንደዚህ አይነት ቪዲዮ ሰርቻለሁ። ለምሳሌ አያገለግልም ግን ከ70% በታች ሲሆን አያገለግልም። ሪሊ? አዎ ባትሪውን ለሌላ አገልግሎት ተጠቀምበት ትችላለህ እንጂ ኤሌክትሪክ መኪናው ራን ማድረግ አይችልም። ናቲንግ ሞር ዋው አያንቀሳቅስም። መኪና እንደ አይፎን ይሸጥ ነው ባትሪ ፐርሰንት ወርደ ታዲያ እንደዛ እኮ ነው። ሆነስ ምንም አይፎን ጋር ያለው ባትሪ ነው፣ እዚህም ጋር ያለው ባትሪ ነው። ሳይዙ ነው የሚለያየው። ማኔጅ የሚደረግበት ሲስተም አገልግሎቱ ነው የሚለያየው። አይፎንም እኮ ከ70% ሲወርድ ያው በጣም ይቀንሳል። 2 ሰዓት 3 ሰዓት ተጠቅመበት ይጠፋብሃል ነው እንጂ ያገለግላል። የመኪና ግን በፓወሩ በጣም ከወረደ አያገለግልህም ነው፣ አትችልም። ምክንያቱም ይሄ አይደለም እንደዛ ወርዶ አሁን 100% ነው ተብለህም እኮ መኪናን ፉል አድርገህ 500 ኪሎ ሜትር ይጽፍልህና ነዳ ስታደርገው በአንዴ 200 ይገባል። ገና 100 ኪሎ ሜትር ሳትነዳ 200 ነው የሚቀር ይልሃል። አጠቃቀሙ የባትሪ አጠቃቀሙ በአንተ በአክሰለሬሽን ፔዳል በምትጓዘው ጉዞ በአነዳድ ሬንጁ እነሱ ኦፕቲማል ብለው በሚያስቡት ኮንዲሽን ነው መሰለኝ ይሄን ያህል ኪሎ ሜትር ይጓዛል የሚሉት። አቨሬጅ ይወስዳሉ። አቨሬጅ ነው እንትን የሚሉት። ያነዳድህም ይወስናል። እየቀነሰ ይሄዳል እኮ አንዳንዶቹ በጣም በፊት 500 ይለኝ ነበር አሁን ወደ 480 ወርዱብኛል ነው የሚል ሰው አለ። ሪሳይክል ለማድረግስ ባትሪዎቹን በኋላ ከዛ አሁን ያልካቸውን ኬሚካሎች እንዴት እንደሚጠቀሙላ ማለት የት ነው የምንጥለው? ወስደን መጣል ሊጀምር ነው ባትሪ 10 ዓመት። አሁን ሪሳይክል ማድረግ ቴክኖሎጂም እውቀትም ብዙ ማቴሪያልም ይፈልጋል። ኤክስፖርት ብናደርገው ምን ለማ ግን ዲስፖዝ ስታደርግ ማስወገድ በራሱ በጣም ከባድ ጥንቃቄ ይፈልጋል። ከዛ የሚወጣ ኬሚካልም በካይ ነው፣ በጣም በጣም አደገኛ፣ ትልቅ ጉዳትም ያመጣል። ገና ነው እሱን ከ5-10 ዓመት በኋላ ስለሆነ የምናወራው ስንደርስ እንዘጋጃለን ብለን ማሰብ እንችላለን። እሺ እንግዲህ አይ እንትን ቅድም ስለ ጎማ አንስተህ ነበር። አሁን ለእኔም እሱ አዲስ ኒውስ ነው። አይ ቲንክ ለብዙ ሰዎችም አንደርስታንድ የሚያደርጉት አይመስለኝም። ብትነግረን ምንድነው ጎማ ላይ የሚመጣው ዲፍረንስ፣ የመኪኖቹ ዌይት ያለው ዲፍረንስ? አሁን የኤሌክትሪክ መኪና የባትሪያቸው ክብደት ትልቅ ነው። ባይ ዲፎልት ባትሪ በጣም ከባድ ነው። ሆዱ ስርም ስለሚነጠፍ ሎድ አለው። ለምሳሌ ራፎር እና ቢዜድ ፎሬክስን ክብደታቸውን ብታይ ቢዜድ ፎር ይበልጣል 1000 ምናምን ኬጂ እንደዛ መሰለኝ ልዩነት አለው፣ ጭማሪ ማለት ነው። ሌላ መኪና ብለው ይሄ ጭማሪ ጎማው ላይ የሚያመጣው ሎድ ስላለ ለኢቪ በራሳቸው ዲዛይን የተደረገ በተለይ ትልልቆቹ ላይ የኢቪ ጎማ የራሱ አለ። የእንትኑ ስፔሻል ጎማ ላይ ኢቪ ብቻ ተብሎ የተሰራ። ኦኬ እዛ ያን እንትን ስትል
የሚፈልገው ኮስት ትንሽ የሚባል አይደለም፣ ይጨርሳል። ከዛ ደግሞ አሪፍ ሆኖም ጎሞ ሁሉ ነው የሚጨርሰው፣ ቶሎ ነው የሚጨርሰው። በክብደቱ ምክንያት ነው። ክብደት አለው፣ ወዳለው የመጫረም እንትን አለው። አሁን ቶርክ ላይ ምንድነው የነዳጅ መኪና ሲሆን ነዳጅ እስኪሞቅ ድረስ ጉልበት እስኪያገኝ ድረስ የተወሰነ እንትን አለው አይደል? ኤሌክትሪክ መኪና ዝም ብለህ ስትነሳ ጨፍለቅ ብታደርገው መሬት ጭሮ ነው የሚነሳው። አሁን በነዳጆቹ ኤሌክትሪክ መኪና ይሄ የስፖርት መኪና ካልሆነ በስተቀር ወይ ፕሮፌሽናል ካልሆነ እንደዛ ጎማ ጭሮ የሚነሳ የለም። በነዳጆቹ ግን ማንኛውንም ትንንሿንም ብትጨፈልቃት ትጭራለች መጀመሪያ ላይ መነሻ ላይ ያለው ጉልበቱን ቀጥታ መጠቀም ስለሚችል ማለት ነው። ኤፊሽንሲ ስታይ የነዳጆቹ በቴርማል ኤፊሽንሲያቸው በጣም ማክሲመም የሚባል ከሙቀት አንጻር ወይም ደግሞ ኃይል ለማመንጨት ከሚጠቀሙት እንትን አንጻር ጉልበትን ሲያወጣ ኤፊሽንሲ በጣም ይወርዳል። የኤሌክትሪክ ከሆነ ቀጥታ መነሻ ላይ ብዙ ፓወርን መጠቀም ይችላል፣ ኤፊሽንሲው አይወርድም። 80 85 90 ድረስ ይሄዳል። የነዳጆቹ 45 30 ይወርዳል። ይሄ ልዩነት አለ። በዛው ልክ ግን የባትሪ በጣም ቶሎ ዲግሬድ እንዲያደርግ የሚያደርግ ነገርም እሱ ነው። ሪሊ የኤሌክትሪክ መኪና በቃ ስትነሳ ይሄ ሰው ደስ ይላል፣ በጣም ጉልበት አለው ሲሮጥ ምናምን፣ እሱን ነገር ሰው ኢንጆይ ያደርገዋል። ግን ባትሪ ይገላል በደንብ። እሱና ፋስት ቻርጀር በድግግሙ ባትሪውን ይገላል። ምክንያቱም በአንድ ትልቅ ፓወር ነው ኮንሱም የሚያደርገው። ስለዚህ አክሰለሬት ማድረግም አትችልም። አሁን ሃይዌ ላይ ምናምን ዝም ብለህ እየረገጥክ ብትሄድ ምናምን ኮንሱም እያደረግክ ነው የምትሄደው። እንደ ነዳጅ መኪና አይደለም። ነዳጅ መኪና ረጅም መንገድ ስትሄድ እኮ ብዙ ነዳጅ አይበላም፣ አክሰለሬት እያደረገ ስለሆነ። የዚህኛው ለምን መሰለህ ነዳጅ የሚበላው? አሁን መኪናውን ለማንቀሳቀስ ራሱ ኤሌክትሪክ ሞተሩን ራን ለማድረግ ፓወር ትጠቀማለህ። ኮንቲኒየስ ፓወር ስትጠቀም ደግሞ ሙቀት ይፈጠራል ባትሪው ላይ። የባትሪውን ሙቀት ለማቀዝቀዝም ሌላ ተጨማሪ ፓወር ከራሱ ከባትሪው ወስደህ ወይ ማቀዝቀዣ ኩሊንግ ሲስተም ወይ በፍሪጅ አለው። በተለያየ ሜትድ አለ። በነፋስ የሚቀዘቅዛለ፣ በሊኩዊድ የሚቀዘቅዛለ፣ በሪፍሪጀሬተር እንትን የሚቀዘቅዛለ። እንደየመኪናው ዲዛይን ማለት ነው ፓወር ኮንሱም ያደርጋል። ፕላስ የነዳጅ መኪና ዲናሞ የሚያመነጨው ፓወር አለ አይደለ? መኪና ሞተር ውስጥ ከተነሳ ድረስ ቤልት ዲናሞን ያሽከረክራል። ኮንቲኒየስ የሆነ የማይቋረጥ ፓወር አለ፣ ምንም ኮንሱም የማያደርግብህ ዲናሞ ላይ ሎድ ስላለ ማለት ነው። የነዳጅ መኪና ላይ ኤሲ ከተጠቀምክ ነው ተጨማሪ ፑሊ ሎድ የሚጨመርበት ማለት ነው። ፑሊዋ አንተ ኤሲ ስትከፍት ትጣበቃለች፣ አብራ ትዞራለች፣ ያኔ ኮንሱም ያደርጋል። ከዛ ውጭ ግን ለመብራት፣ ለአክሰሰሪ፣ ለምትጠቀማቸው ነገሮች ከዲናሞ ላይ ነው የሚጠቀሙ። የኤሌክትሪክ መኪና ግን ከራሱ ከባትሪ ላይ ነው የሚጠቀሙ። ኤሲም ተጠቀም ምንም ተጠቀም፣ መብራት ፓውዛ ማብራ ከራሱ ፓወር ነው የሚጠቀሙ ዳይሬክት። ለዛ ስትንቀሳቀስ ያለው አክሰሰሪ ላይ ኮንሱም የሚያደርገው ነገር እየጨመረ ይሄዳል። ረጅም ጉዞ ስትጓዝ በጣም አክሰለሬት ስታደርግ የባትሪ ሙቀቱ ይጨምራል። ሙቀቱ ከጨመረ እሱን ለማቀዝቀዝ የሚጠቀመው ሜካኒዝም ኮንሰምፕሽኑን ኦልዲስ ተገጣጥመው የጎማውም የምኑም በአጠቃላይ ከመኪናው ጋር ያለው አዲስ ጸባዩን ታይቶ እንዴት ነው ስኪል ሴት ላይ ያነዳድ ስታይል ራሱ እሱ ለሹፌሩን ተውለት እንግዲህ የማኑዋሉን ካላነበበ ምንም ማድረግ አይቻልም። ቴክኒካሊ የሆነ በቃ ተበላሽቶብህ ፊክስ ማስተደረግ ብትፈልግ ምናምን ምን ያህል ሌቭል ድረስ ነው? ምክንያቱም አሁን ለምሳሌ አይፎን ምናምን ቆልፈው ነው የሚሰጡን ስልኩን እንዳትገባ ምናምን፣ ከገባ በኋላ ወይ አላቅልህም ምናምን ይለዋል። እና እነዚህ መኪኖች ምን ያህል ነው ሰርቪስቢሊቲያቸው ከሆነ በላይ ስትሄድ ሳይፈቅዱም ወይ የሚለውን ነገር ነው። ኢቭን አንዳንድ የነዳጅ መኪና ሆኖ ራሱ በሶፍትዌር ካምፓኒው ራሱ ሉክ የሚያደርጋቸው መኪኖች አሉ። ኤሌክትሪክ ሲሆን ደግሞ ያ በጣም ኢዚ ይሆናል ብዬ አስባለሁ። በደንብ አሉ ኤሌክትሪክ መኪና ሆነው ከዛ ከሎካል ማርኬት እንዲወጡ ያልተፈቀደላቸው እዚህ ተቆልፈውም ክራክ የሚያደርጓቸው ወጪ ነው የምታወጣ፣ መፍትሄ አይጠፋም። ክራክ ይደረጋል። ማይደረግ ችግር አለበት። ከዛ ግን ክራክ ከተደረገ በኋላ አሁን ምንድን ነው ኤሌክትሪክ መኪና ላይ ብዙ ነገርን ማድረግ ይችላሉ። ኢዚሊ እንትንም ሶፍትዌር አክሰስ ማድረግ ትችላለህ። ግን ችግር ካለ መፍትሄ አለ፣ መፍትሄ አይጠፋም። አሁን ዞሮ ዞሮ ምንድን ነው ሰዎች ብዙ ሰዎች ጋር ያለው ስጋት ለምሳሌ መካኒክ ችሎ ሜንቴን ያደርጋቸዋል ይላል። መካኒክ ኤሌክትሪክም ሆነ ነዳጅም ሆነ አዲስ ሆነ አዲስ ነው ለሱ። ነዳጅም አዲስ ሆነ አዲስ ነው። ቶዮታ ዲኤክስ ሞተር ሲያዲስ የከረመ ሰውዬ ዛሬ አምጥተህ የአዲሱን ቤት አዲስ ብትለው ለምሳሌ እንደዚህ ሞክሮ ለማያውቅ ሰው የሚቸገርባቸው ቦታዎች አሉ። በዛው ልክ ደግሞ ራሱን አፕዴት ያደረገ ሰው፣ ማንበብ የሚችል ሰው፣ ነገሮችን ሰፋ አድርጎ ማየት የሚችል ሰው ምንም ነገር ብታመጣለት ይለማመዳል፣ ያደርገዋል።
እዚህ ሀገር መጥተው ኤሌክትሪክ ሞተራቸው ዳሜጅ አድርጎ የተቀየረላቸው አሉ። ባትሪያቸው ሙሉ ተበላሽቶ የተቀየረላቸው መኪናዎች አሉ። በደንብ ያን ያክል የሚያሰጋህ ነገር የለም። ኦንቦርድ ቻርጀራቸው ኤሲዲሲ ኢንቨርተሮች አሏቸው። እነሱ የሚቃጠሉበት ጊዜ ቦርዱን በይዶ የሚሰራል አምጥተህ መቀየር ምንም እንትን የለውም። መኪናውን ራሱ ሰርቶ ኤሌክትሮኒክስ ነው ተቀይሯል። ማክሲመም ሲሄድ ባለሙያ ሜንቴን ማድረግ ትልቁ የባለሙያ እንትን ምንድን ነው ያንተን ወጪ መቀነስ ነው አይደለ? ቀላል በሆነ ሜተድ ሜንቴን መደረግ የሚችል ሶልድ አድርገህ ምናምን በይደው መስተካከል የሚችልን ነገር ግዛ ብለህ ብታስመጣው ወጪ አስወጣው ነው። ከዛ ውጪ ግን አንድ ኮምፖነንት ተበላሸ አስመጥተህ ኮምፖነንቱን ቦታው ላይ ማሰር ምንም እውቀትም የሚጠይቅ አይደለም። አናሳስርም ካሉ ነው እንጂ መኪኖቹ ራሳቸው ካምፓኒው አናሳስር ይናበባል። ብዙ እንደዛ የሚያስቸግር ነገር የለም። እስካሁን ባለኝ መረጃ ያን ያክል የለም። ኮምፖነንት ማምጥተህ በደንብ አፕዴት ያደረጉ ልጆች በደንብ ስልጠና ወስደው የኦንላይን ኮርስም ወስደው ምናምን የሚሰሩ ልጆች አሉ። ባትሪ ተቀየራል። ስለዚህ ባትሪ መቀየር ይችላል በደንብ ነው። ወጪውስ ምን ያህል ታዲያ? ባትሪ ላይ እንደውም እንትን አለው። አንዳንዴ ከተወሰነ በጣም ትንንሽ ሴሎች ናቸው ያሉት። በፓክ ይለያያል። እዛ ፓክ ውስጥም የተለያየ ሴል ነው ያለው። ከሷ ውስጥ አንድ ሁለቷንም ልትቀይር ትችላለህ። ግን እንደ አጠቃላይም ተበላሽቶብህ ብትቀይረው ቀላል የማይባል ኮስት አለ። በኪሎ አታወር ከ100 እስከ $135 በዛሬው ዋጋ ያስወጣል። በኪሎ አታወር ትንሿ የምትላት የቢዋይዲ መኪና 38.8 ኪሎ አታወር አላት። እዛ የቢዋይዲ ባትሪ በጣም ርካሹ ነው። $100 ስታስበው $3880 መግዣ ዋጋው ነው። 400,000 ነው ማለት ነው መግዣ ዋጋው። ከዛ ታስመጣው ታስገጥመው ትራንስፖርት አለ፣ ቀረጥ አለ፣ የገጣሚ አለ ምናምን አለ ይሄዳል። እዛው ሀገር ላይ መኪና ውስጥ ገዛ ደግሞ አቨሬጅ ዋጋ $11,000 አካባቢ ነው። 11,000 እና 4,000 ማለት 40% አካባቢ አይደል? በቃ እንደዛ ነው ኮስታቸው። ዜሮ ሊሆን ይችላል። ዜሮ እንኳን ባይሆን በጣም ርካሽ የሚሆንበት ፖሲቢሊቲ ያለ የባትሪ ቴክኖሎጂ ዱ ዩ ሲ ዳት ኢን ዘ ኔክስት 10 ዓመት? አሁን በጣም ረክሶ ነው ዛሬ ያለበት ደረጃ የደረሰው። በጣም ረክሶ በባትሪ ሂስትሪ $100 ታስቦ አያውቅም። የዛሬ 8-9 ዓመት $800 ነበር በአንድ ኪሎ አታወር። ዛሬ በጣም ረክሶ ነው ያለው። ሁለት ነገርን ማየት ይፈልጋል። አሁን ባትሪ መኪናዎቹን ለማምረት ነው እየተጠቀሙ ያሉት። የመኪናዎቹ የምርት ፍላጎት አምና ከነበረው ዘንድሮ ጨምሯል። የባትሪ ፍላጎትን በዛው ልክ እየጨመረ ይሄዳል ማለት ነው። ከዛ አልፎ ደግሞ የዛሬ 3 እና 4 ዓመት የነዚህ መኪናዎች ባትሪ ሲሞት ወይም ደግሞ ሲደክም ብለህ ስታስብ አዲስ ለሚመረተውን ባትሪ ሰፕላይ አለ፣ ለሞተውም ሰፕላይ አለ። ለዛ እጥረት ተፈጥሮ ዋጋው ሊጨምር የሚችልበትም ነገር ሊመጣ ይችላል። በሁለቱም መጠበቅ ይፈልጋል። ግን በቴክኖሎጂ ደረጃ አሁን ይሄ ሶሊድ ስቴት ባትሪዎች አሉ። እነዚህ የእንትናቸው ሊኩዊድ ቤዝድ ነው የሚሰሩትን ሶሊድ በሆነ ማቴሪያል እንሰራለን ብለው የነሱ ዱራቢሊቲውም ጥሩ ነው። ፋስት ቻርጀር ብዙ አይጎዳውም። ብዙ ፕሮሚስ ገብቷል። 27 ብለዋል። እንግዲህ መቼ ወደ መሬት ይመጣል የሚለውን አናውቅም እንጂ ብዙ ነገሮች ይሻሻላሉ ተብሏል። እሱ ሲሻሻል ደግሞ ኤሌክትሪክ መኪና እንደ ፖዚቲቭ የማየው ምንድነው ባትሪ አይደለ ለመኪናዎቹ ዲዛይን ማድረግ ትችላለህ በጣም በቀላሉ። የዛሬ 3 ዓመት ሶሊድ ስቴት ባትሪ ቢመጣ እዚህኛው መኪና ላይ ሶሊድ ስቴት ባትሪ መቅጠም የምትችልበትን አዳፕት ማድረግ የምትችልበትን እንትን መፍጠር ትችላለህ። ለቴክኖሎጂ በጣም ቅርብ ነው። አሁን ሜካኒካል የሆነ ነገር ለምሳሌ ኢንተርናል ኮምበሽን ኢንጂን ከሆነ ኢንጂኑን የምታስቀምጥበት ቦታ ጭምር መለዋወጥ መቀየር ያስቸግራል፣ ተጨማሪ ነገር ይፈልጋል አይደል? ይሄ ባትሪ ብዙዎቹ ተመሳሳይ ካራክተር ናቸው፣ የሚቀመጡበት ቦታ ነው ተመሳሳይ ነው። ለዛ እዛ ቦታ ላይ መግባት እንዲችል አድርጎ መስራት ኢዚሊ መስራት ይችላል የሚል እምነት አለኝ። እና የዋጋውን ጉዳይ ፖዚቲቭሊም ኔጋቲቭሊም በሁለቱም መጠበቅ ያስፈልጋል። ብሪስ ማድረግ አስቸጋሪ ነው። ቮልክስዋገን አይ ቲንክ ዩሮፕ ውስጥ የ8 ዓመት ባትሪ ዋረንቲ ይሰጣለን ምናምን ይላሉ። ምን ማለት ነው? ቅድም እየተከታተልኩት እኔ ይቀይራሉ እያልኩት ነው። ይቀይራሉ፣ ባትሪ ይቀይሩታል። ምን መሰለህ የሚሆነው ግን ምንም ሳይሆን ከቆየ 8 አሁን ዋስትና ተግባራዊ የሚሆንባቸው ሁኔታዎች ቅድመ ሁኔታዎች አሉ። ቴክኒካሊቲስ አንተ የዋስትና ተጠቃሚ ለመሆን ለምሳሌ መኪናን ብታጋጨው ስለ ዋስትና ማውራት አትችልም። ኢንሹራንስ ነው እሱ ግን የምታወራው። ዋስትና የሚሰጥህ ካምፓኒ በራሱ በሰራው ስህተት። ለምሳሌ ባትሪያቸው አሁን ተደጋጋሚ ሰዓት ደርሶባቸው እኮ ሶፍትዌር አፕዴት አድርጉ ግዴታ ነው ተብሎ የሚጠሩ እንትኖች አሉ። የሆነ እንከን አለ ፋብሪካው ጋር ሲሰራ ያ እንከንን ተከትሎ ቢመጣ ወይም ደግሞ ያገለግልሃል ብሎ የገቡልህን ፕሮሚስ ባይደርስ
አንተ ጋር ምንም ችግር ሳይኖር በሆነ አጋጣሚ በጣም ቢወርድ ዲግሬድ ቢያደርግ በችግር ቢያመጣ በደንብ ሪፕሌስ የሚያደርጉበት ሜካኒዝም አለ። ከዛ ውጪ ልክ ነዳጅ መኪናዎች ላይ እንደተለመደው ዋስትና ለሁሉም መኪና ይሰጣል። ፋብሪካው ችግር አለበት በኔ ስታት ይሄ ነገር ሆኗል ካለ ለሱ ያለምንም ኮስት ነው ሪፕሌስመንት የሚሰጥህ። ኢቭን መኪናህን በምታቆምበት ሰዓት ተቀያሪ መኪና ወይ የምትከራይበትን ገንዘብ ሁሉ ይሰጡሃል እስኪያስተካክሉ። የዛ ሽፋን ማለት ነው። ሪኮል የሚባል ነገር ትሰማላችሁ። እንከን ሲኖር ሪኮል ያደርጋል። ቴስላዎችም ሪኮል ተደርገው ነበር። ሶ ለምሳሌ በአጠቃቀም ችግር ሎግ ይዛል ባትሪ ቻርጅ ስታደርገውን መቼ ቀን ምን ያህል ፐርሰንት ቻርጅ እንደተደረገ ምናምን ሂስትሪ በደንብ አለው። ስለዚህ ምንም እንትን ልትል አትችልም ማለት ነው። በአጠቃቀም ችግር የሚመጣ ከሆነ ሪፕሌስ አያደርጉልህ። ያው እነሱ ማኑዋሉ ላይ ባስቀመጡት አሁን ያው ባትሪ ጋር አይደርስም። ለምሳሌ ቻርጅ ስታደርግ ፓወርህ ልክ ባይሆን የኮንቨርተሮቹን ኦንቦርድ እንትኖቹን ያቃጥልብሃል እንጂ ባትሪው ጋር አይደርስም። ብዙ ጊዜ ባትሪ በቃ የሆነ ኬሚካል ሪያክሽን የሚካሄድበት ቦታ ነው። ለዛ የምትሰጠው ኢንፑት ችግር ቢኖርበት ሙሉ በሙሉ ባትሪውን የማበላሸት ፕሮባቢሊቲው ሬር ነው። ገና ከቻርጀሩ ይጀምራል። እዛ መኪና ውስጥ ሲገባ ምናምን እያለ በስቴፕ ስለሚሄድ ቀጥታ ባትሪ ስቴፕ ላይ እነዛን ኮምፖነንቶች ሲያቃጥልብህ ምን እንዳቃጥል ይታወቃል። ኦንቦርድ ቻርጀሩን ቢያቃጥልብህ ፓወር ፍላክቹዌሽን እንደነበረ የሚታወቅ ነው። ፍላክቹዌት በሚያደርግ ፓወር ቻርጅ ያደርገው ኦንቦርድ ቻርጀሩ ተቃጠለብኝ የምትል ሎጂካል አይደለም። ያንተ ችግር ነው። እዚህ ሀገር የሚገጣጠሙ ኤሌክትሪክ መኪኖች አሉ። ባለፈውም ስታወራ እንደ ማስታወቂያ ነገርም ነበረ መሰለኝ። አይ ቲንክ አሁን ላይ መሰለኝ ካልተሳሳትኩ አሁን እነሱ እዚህ የሚገጣጠሙት የተለየ አድቫንቴጅ አላቸው ወይ እንደ ቮልክስዋገን ዋረንቲ ያላቸው አክሰሰሪ ራሱ ምናምን ታክስ አድቫንቴጅ ጨምሮ? የማራቶን ሞተር አጋጣሚ የምርቃቱ ፕሮግራም ላይ ጠርተው ነበረ። በሆነ አጋጣሚ ጎብኝቻለሁ ፕላንታቸውን። አሪፍ የሚባል ስራ ነው። መገጣጠሚያ ሲባል ሰዎች አመለካከታቸው ላይ ትንሽ እንትን የሚል ነገር አለ። ቀላል ይመስላቸዋል ሳይሆን ችግርም ያለ የሚመስላቸው ሰዎች አሉ። እዚህ ተገጥሞ ግን ጤነኛ ነው የሚልህም ሰው አለ። በሪያሊቲው ምንም አይነት ነገር የሚያሰጋህ ነገር የለም። ሁሉ ነገር የተስተካከለ ነው። ኦልሞስት የሚሰሩ ስራዎች ትንሽ ናቸው እዚህ በሰሚ ስለሚመጡ ማለት ነው። ኮምፕሊት ኖክዳውን አይመጣም። ሙሉ በሙሉ ተበትኖ አይመጡም። ሰሚ ኖክዳውን ስለሚባል የሆነ ፓርት ብሎን ማሰር፣ ቦታው ላይ ማስቀመጥ ምናምን ማድረግ ትልቅ ስራ የሚሰራ ነገር የለም። ካምፓኒው ቀጥታ ከነ ሃይንዳይ ካምፓኒ ጋር ዲል የሚያደርግ ስለሆነ ዋስትና ሙሉ በሙሉ ይሰጣሉ ነው። 8 ዓመት ነው የሚሰጡት መኪናዎቹ ላይ። ሌሎች ነገር ላይ ፌላሪቲ ከደረሰ 3 ዓመት አካባቢ መሰለኝ ያሉት። ከዛ ውጪ ለባትሪ ምናምን 8 ዓመት ይሰጣሉ። ካምፓኒው ከዛ በላይ ያገለግላል። ምንም ስጋት አይገባችሁ ነው የሚለው። ኦፍ ኮርስ አሁን እነሱ አይ ቲንክ አሁን እንደውም ሞር ኮንፊደንስ እየሰጠን ነው አይደል? ቱ ማርኬት ሞይንኮም አሁን የቢዋይዲ ሊጋል ሪፕሬዘንታቲቭ ነው ኢትዮጵያ ውስጥ። ስለዚህ ማች ሞር ኮምፎርታብል ትሆናለህ። አሁን ሃይንዳይ እዚሁ የሚገጣጠም ከሆነ ዋራንቲ ምናምን ሲኖረው የተሻለ ኮንፊደንስ ይኖርሃል ቱ ዘ ካርስ። እኔ አምስቲል ሄዚተንት አባውት ኢቪ ሳውንድ አሁን ሳስበው ችግር አያስፈራም፣ ብዙ አያስፈራም። ማወቅ ነው የሚኖር። በአሁን ምንድነው ያለው መሰለህ፣ ኤሌክትሪክ መኪና መግዛት ስትወጣ በቃ ኮንሲደር ማድረግ የሚኖርብህ ነገሮች አሉ። በቃ ማወቅ አለብህ። ለምሳሌ መሸጫ ቤት ሄደህ በዚህ በፋስት ቻርጀሩ 3 ሰዓት ብቻ ነው የሚፈልገው ቻርጅ ለማድረግ ምናምን ይልሃል። አይደለም 12 ሰዓት 10 ሰዓት ይፈጃል። ቤትህ ያለው ፓወር አሁን 7 ኪሎዋት ቤት ይገባል ብያለሁ አይደል? እዚህ ሜጀር ብታደርግ ያንተን ቆጣሪ ሜጀር ብታደርግ አሁን 5 ኪሎዋት ሊሆን ይችላል ፓወር ሰፕላይ። 7 ኪሎዋቱን ቻርጀር ሰክተህበት አውትፑቱ 5 ኪሎዋት ነው ያለውን ኢንፑት ነው የሚሰጥህ። ለዛ በ7 ኪሎዋቱ 8 ሰዓት ቻርጅ ያደርግ የነበረው ወደ 13 ሰዓት ያድግብሃል። በፉል ቻርጅ 300 ኪሎ ሜትር ይሄዳል ይልሃል። 300ን እዛ ጋር ይጽፈዋል እንጂ የነዚህ የቢዋይዲ መኪናዎችን ሂስትሪ ብታይ ለምሳሌ አሁን ዩአናፕ የሚባል መኪና እዚህ ሀገር በደንብ የተለመደች፣ እኔም በሳይዝም ወዳት መኪና አለች። ሳይዟ አሪፍ ነች። 401 ኪሎ ሜትር ነው ይሄዳል የሚለው ራሱ ዩአናፕ ዩሮፕ ማርኬት ላይ የሚቀርበው በራሱ ኤሌክትሪክ ሞተር ካፓሲቲ በራሱ ባትሪ ካፓሲቲ 305 ኪሎ ሜትር ነው የሚለው ዩሮፕ ላይ። እዚህ ሲመጣ ነው 4 የሚሆነው፣ እዚህ 4 ነው ብሎ ይሸጡላል። ማየት አይቻልም እንዴ መኪናው ላይ ምን ያህል እንደሚሆን? ሶፍትዌር ነው አፕዴት እያደረጉት ነው። ኖ አይ ሶፍትዌር ነው። 500 ይላል ማለት ትችላለህ። ከዛ 100 ሲሄድ 300 ቀረህ እንዲል ማድረግ ትችላለህ። በሪያሊቲው ኢቭን ቴስት ሲደረጉ እኮ አይተህ ከሆነ የአውሮፓ ሌላ ነው፣ የአሜሪካ ሌላ ነው፣ የቻይና ሌላ ነው። እንትን አለው ድርጅት አለ ቴስት አድራጊ። አሁን WLTP የሚባል አለ፣ NEDC የሚባል አለ፣ ወርልድ ላይት ቬሂክል ቴስት ፕሮቶኮል ምናምን።
በቃ የመኪናዎችን ኤሚሽን የፊውል ኤፊሽንሲ ምናምን ቴስት የሚያደርግ ነው። ፕሮፌሽናሎች ናቸው የሚነዱበት የሚታወቅ እንትን አለ። የምትጠቀመው ከነዳጅ ከምን ጀምሮ እሱን አስተካክሎ ልክ እንደዛው ኤሌክትሪክ መኪናም ቻርጅ አድርገው ምን ያክል ኪሎ ሜትር ይሄዳል የሚለው ማኑዋላቸው ላይ ሲቀመጥ በWLTP ያክል NEDC ያክል ብሎ የተለያየ ቁጥር ያስቀምጥልሃል። እዛ የምትነዳበት ቦታ ቴስት የምታደርግበት ፕሮሲጀር ልዩነት አለው። አሁን የራሳቸው ቻይናዎቹ ማክሲመም እንትኑ ነው የሚሰጡ ደገፍ አድርገው ሰብሎ ሲነዳል ማለት ነው። አሁን የነዳጅ መኪና ሲገዛ እንዲህ ቅድም እንዳልኩም ሲገቡ ለምሳሌ የምርት አመታቸው ተቀይሮ 2003 ኮሮላ 2007 2010 እየተባለ እየገቡ ከዛ ግን ማወቅ የሚቻልበት መንገዶች አሉ አይደለ? ዲቴሉን ባላቅም እንዴት እንደሆነ ብቻ ቻንሲ ነምበር አንብበ የሆነ ዌብሳይት ላይ ከተ ምናምን ቢፋቅም ወዮች አሉ። አሁን እንደዚህ እንዳልከው ሶፍትዌር ነው ይሄን ገብቶ አፕዴት ማድረግ ይችላል፣ ክራክ ይደረጋሉ ብለሃል። ስለዚህ የተለያዩ ኢንፎርሜሽኖች ሊቀየሩ ይችላሉ። ስለዚህ በእርግጠኝነት ይሄ መኪና እንደዚህ ነው ብሎ የሚነግረን ነገር የለም የምናውቅበት ወይ? አሁን ምን ይሆናል መሰለህ፣ ለምሳሌ ሞዴል ይር ማወቅ ከፈለክ መኪናዎቹ በአይኤስኦ ሰርቲፋይ የሆኑ ከሆኑ አይኤስኦ በራሱ መኪና ሻንሲ ቁጥር አለው። ሻንሲ 17 ዲጂት ነው። እያንዳንዷ ቁጥር ሪፕሬዘንት የምታደርገው ነገር አለ። ከ17ቱ ዲጂት አሁን 10ኛ ካራክተር ላይ ያለችው ፊደል ወይ ቁጥር ሞዴል ይር ነው ሪፕሬዘንት የምታደርገው። አስረኛው ይሄ አሁን እዚህ ኢትዮጵያ ውስጥ ለምታያቸው ስፔሻሊ ቻይና አካባቢ ምናምን ከኤዥያ ላይ የመጡ መኪናዎች 100% ይሰራል። ለብዙዎቹ ይሰራል። የጃፓኖቹ መኪና ላይ አንዳንዴ ላይ ይሰራ ይችላል። ግን የራሳቸው የጃፓን ደግሞ እነሱ ሰርቲፋይ የተደረጉበት አይኤስኦ ቁጥር አለ። አይኤስኦ ሰርቲፋይ ስትደረግ የሆነ መመዘኛዎቹ ይለያያል። ልክ እንደዛው እነሱም አለ ማወቅ ትችላለህ። መች ተመረተ መታወቅ ይችላል። የመኪናውን ካራክተራውን ከ17ቱ ካራክተር መኪናው ሲዳን ነው ኤስዩቪ ነው የሚልህ ካራክተር አለ። እንደየ አምራች ካምፓኒው ይለያያል። እንደየ ሀገሩ እንደተመረተበት ሀገር ይለያያል ማለት ነው። ለዛ በትክክል የምታውቁበት ነገር አለ። ግን በኤሌክትሪክ መኪና ስትመጣ ተመሳሳይ ኤሌክትሪክ ሞተር ኖሯቸው በባትሪ ፓክ ሳይዝ ብቻ ድራይቪንግ ሬንጃቸው ይቀያየራል። ለዛ ባትሪ ፓክ ሳይዙን እንደ ሰው አንተ ቀምሰህ ልታውቀው አትችልም። ሜጀር የሚደረግ ነው። የሚያስቀምጡልህ ቁጥሮች አሉ። ለምሳሌ አምፔር አወሩን ያስቀምጣሉ። ስንት ኪሎዋት እንደሆነ ስንት ቮልት እንደሆነ ነው ያስቀምጡና ከዛ ላይ ስንት ኪሎዋት አወር ባትሪ እንደሆነ ማወቅ ትችላለህ። እዛ ጋር የተቀመጡ ቁጥር በራሱ ልክ ነው ልክ አይደለም የሚለው እንዳለ ሁሉ ማለት ነው። ያው ስቲከር ራስህ ማለት ቼክ ካላረከው ያለ ግን ይታወቃል። እንዳልኩ ይሄ በሶፍትዌር ስለሚሰራ ምልህ የነዳጅ መኪና ሆኖ አሁን አንተ የምትነዳው መኪና እኮ ለአንዱ በአቨሬጅ 17 ኪሎ ሜትር እየሄድክ ነው ይላል፣ ለአንዱ 16 ኪሎ ሜትር እየሄድክ ነው ይላል። ያ ሶፍትዌሩ አንተ አነዳድህን ነዳጅ ሲቀዳ ምናምን ይሄን ካልኩሌት እያደረገ አቨሬጅ የሆነ ነገር ነው የሚወስድልህ። ለዛ ነው ቪዲዮዎች ላይ ብዙ ጊዜ እኮ ስለ ኢቪ መኪና ሚኪ በጣም መጥፎ ነገር ነው የሚያወራው፣ ኔጌቲቭ ነገር ነው የሚያወራው። እኔ ከገዛሁት 5 አመት ሆነኝ ምንም አላየሁም፣ 3 አመት ሆነኝ እንደዚህ ሆነኝ ብሎ የሚጽፉ ሰዎች አሉና ምንድነው በጎ ሳይድ ያዩት ነገር ምንድነው እነሱ? ወይም እስካሁን ረጅም አመት ነርቶት ምንም ነገር ያላየበት ሰው አለ ወይ? እኔ ስለ ኢቪ መኪና ኔጌቲቭ ነገር አወራለሁ እንዴ? ያው ሰው የሚረዳበት መንገድ ነው። ስለ ሰው ስላለው ነገር የሆነ እንደዚህ አይነትም ጎን አለው ሳይድ አለው ብለህ ስትናገር ሰው አንደርስታንድ የሚያደርግበት ወይ ጥሩ አይደለም ብለህ እንደምትናገር አድርጎ አንደርስታንድ ሊያደርጉ ይችላሉ ብዬ ነው የተረዳሁት እኔ ፐርሰናሊ እንጂ ነሰሰሊ አንተ የምታወራው ወሬ ዳይሬክትሊ ኔጌቲቭ ነው ማለት ይከብዳል። አሁን ሰዎች ኢትዮጵያ ላይ እንዳጠቃላይ ምን ችግር አለ መሰለህ? የትኛውንም ሰው መንገድ ላይ መኪና እየነዳ አይተኸው ይሄ መኪና እንዴት ነው ብትለው ምንም አስቸግሮኛ ያቅም ቆንጆ ነው ይልሃል። በሳምንት 3 ቀን ጋራጅ ይሄዳል ያ ሰው። ይሄ እንደ ባህል ልክ ያልሆነ ማስተካከል መቀየር ያለበት ነገር ነው። ያው ሪሴል ቫልዩንም ላለመቀነስ ነው እንግዲህ አይ ቲንክ በቃ እውነት ነው። አንተ ስላልክ የምትቀይረው ነገር የለም። እኔ አውሮፓ የሚኖረው እንደምነበረኝ የሆነ ጊዜ መኪና የምንገበያይበት ዌብሳይት ነው ሲገዚህ ላይ ምረጥ ምናምን አይነት ነገር ላከልኝና እዛ ዌብሳይት ላይ ያለው ሰዎች ናቸው የራሳቸውን መኪና የሚያስገቡት። ስንቴ ዲናሞ እንደቀየረ ይነግርሃል ጽፎ። መኪናው ታድሶ እየተነዳ እኮ ነው፣ ግን ዲናሞ ችግር አለበት 3 እኔ ያስቀየረኝ ምናምን ኢንፎርሜሽኑ አለልህ። ከዛ ውጪ መኪናዎቹ አሁን እዚህ ሀገር ሰርቪስ ሂስትሪ የሚባል ነገር የለም። ሰርቪስ ቡክ አላቸው ነጮች ጋር። ሰርቪስ ቡኩ ላይ መቼ ምን ብሎን እንደቀየረ ምን ብሎ እንደተፈታ ምን ሰርቪስ ዳርክ እያንዳንዱ ይቀመጣል። ዋጋ ሲሸጥ ሰርቪስ ቡክ ያለው መኪናና የሌለው መኪና እኩል አይደለም ዋጋው። አሁን እንደኛ ሀገር ምንድነው ማንም ሰው የሚይዘውን መኪና ማሞገስ ነው የሚወደው። ማንም ሰው ቴክኒካሊ ግን ሌላ ነው። እኔ እንደውም ቅድም ማንሳት የነበረብኝና የረሳሁት ነገር በዲዛይር ጉዳይ
እኔን ሰዎች ብዙ ሰዎች የዲዛይርን ዋጋ ያጣጣልኩ አንተ ነው ይሉኛል። ብዙ ሰዎች የሆነ ወቅት ላይ የምታስታውሱ ከሆነ እንደዚህ ዘመቻ ተነስቶባቸው እንትን እኔ ዲዛይር ዋጋ ላይ ማጣጣል ምንም አያስር አልሰራውም። በወቅቱ መኪናውን ማየት ችግር የለበትም፣ ትራንስሚሽኑ እንደዚህ ነው፣ የትራንስሚሽን ታይፑ ደካማ ነው፣ ቦዲያቸው ደካማ ነው፣ አነዳድ ላይ ማስተካከል ይፈልጋል፣ ይሄ መደረግ አለበት፣ ኢንፎርሜሽን ሰጥ ነበረ ቶ መስጠትን። እኔ በወቅቱ ምነዳው ቪትስ ነበረ። ልክ ችግር አለባቸው ተብሎ የመኪናዎቹ ዋጋ ወደ 1 ሚሊዮን ከምናምን አልገባም። 1.6 ነው የገዛሁት እኔ መኪና። ቪትስ 1.3 አካባቢ ሸጥኩኝ፣ ብር ጨምሬበት በ1.6 ዲዛይር ገዝቼ ነድቻለሁ። አሁን እኔ ስለምነዳው ይሄ መኪና ጥሩ ነው ልል አልችልም። አሁን ሲያዩኝ ዲዛይር እየነዳሁ ነው አንዳንዴ ነዳለሁና ሲያዩኝ አታፍሩም እንደዛ እያከተልክ ትነዳ ይላሉ። እኔ ስለምነዳው ቆንጆ ነው ማለት አይደለም። እውነታውን መናገር መቻል አለብህ። ኤሌክትሪክ መኪና ቻርጅ ማድረጉ አሰቃይቶ ጠዋት ከማታ ሀሳብ ስራ ሆኖበት ያለው ሰው ምን ቸገረህ ብትለው ምንም አልቸገረኝም ነው የሚልህ። ምክንያቱም ይሄን ቸግሮኛል ብሎ ቢነግርህ እንደ መሸነፍ ነው የሚያስበው። ይሄ ልክ አይደለም። አሁን ሰዎች በኔጋቲቭ ነው የምታወራው። እኔ ኔጋቲቭ እያወራሁ አይደለም። እኔ እንደማውቀው እኔ ኮንሰልቲንግ ነው የምሰራው። ለምሳሌ መኪና የሚገዛ ሰው እኔ ጋር ይመጣል። እኔ ጋር ሲመጣ ይሄን ያክል ብር ይዣለሁ መኪና ምረጥልኝ ብሎ ሊመጣ ይችላል። እኔ አልመርጥለትም። የማደርገው ምንድን ነው? ምን አስበሃል? በአንተ በጀት ምን መኪና አይተሃል? በበጀቴ እኔ ያየሁት እነዚህን አይቻለሁ። ከኤሌክትሪክ እነዚህን አየሁ፣ ከሃይብሪድ ይሄን አየሁ፣ ከነዳጅ ይሄን አየሁ ሊለኝ ይችላል። እኔ ከዛ ውስጥ ከመምረጤ በፊት ሃይብሪድ መኪና ሲገዛ ምንድን ነው የሚኖረው፣ ኤሌክትሪክ ሲገዛ ምንድን ነው የሚኖረው፣ ነዳጅ ሲገዛ ምንድን ነው የሚኖረው፣ ይሄን ነገር አስረዳዋለሁ። ከሰውዬው ይመርጣል። እኔ ያው ኤሌክትሪክ መኪና የማልነዳው ምኖረው አፓርታማ ላይ ስለሆነ ነው። መጥፎ ስለሆነ አይደለም የማልነዳው። የምኖረው ቅድም እንደነገርኩ የራሴ ግቢ ገብቼ የጋራጅ ማቆም ቢሆን አንድ ፍሬ መኪና ኖረኝም ልገዛ እችላለሁ። እኔ ግን የኔ ማለት ሌሎ ያድርግ ማለት አይደለም። የቅድሙ ሰዎች ሚስኮንሰፕሽን እንደዛ ነው። ለእኔ እኮ አልተበላሸብኝም ዋታሪ ሴ ለዚህ የሚል ሌላ ሰው አልተበላሸ። እንግዲህ እኔና እነሱ እንለያያለን። የእነሱ ላይፍ ስታይል ሌላ ሊሆን ይችላል። እኔ ነው ቴክኒካል ነገሩን ነው የምነግርህ። አንድ መኪና አሁን ኤሌክትሪክ መኪና መርጠሃል እንበልና ከቢዜድ4 እና ከቮልክስዋገን ላይ እኔ በግል ቢዜድ4 ደስ ይለኛል። ቢዜድ4 ቅርጹን ሲያይ የሚያስጠላው ሰው አለ። እኔ አሁን ቅርጹ ይመቸኛል ስላልኩ ቴክኒካል አይደለም። ይሄ ፐርሰናል ፍላጎት ነው። ግን የቢዜድ4 እና የቮልክስዋገን ID4 መኪናዎች መሀል ያለውን ልዩነት እስከዛሬ የገጠማቸው ቴክኒካል ችግር ፌስ ያደረጉት ኢሹ አንተ ነግረውና እሱ እንዲመርጥ ነው የምታደርገው። እና ምን ይሆናል ሰዎች በራስህ እንዲመረጥልኝ ሁሉ ብሎ ሲመጡ እነሱ እይታውን አይተው እንዲመርጡ ነው። ፕላስ የራሳቸውን ላይፍ ስታይልም እንዴት ነው። አሁን አንዳንድ ሰው ቻርጀር ተጀምሯል እዛ አደርጋለሁ ምናምን ልግዛ ብሎ የሚመጣ ሰው አለ ፐብሊክሊ። እንደዛ ብሎ የሚመጣ ሰው እኔ አንደኛ በፋስት ቻርጀር በድግግሞች ቻርጅ ማድረግ ለባትሪ ላይፉ በጣም ጉዳት አለው የመጀመሪያው። ሁለተኛ ደግሞ አሁን አንተ ይሄን ልግዛ ብለህ መተህ እኔ ጋር ስለሆነ ስላማከርከኝ እያወራን ነው። ወስናት ተወስነ አንተ ድርሻ ነው። ግን ሳያማክሩ ደግሞ ልክ እንዳንተ ተማምነው የገዙ ብዙ ሰዎች አሉ። አሁን ላይ በቤታችን ቻርጅ እናደርጋለን ብሎ የገዙ ሰዎች አሁን ብትሄድ እኮ ሰልፍ አለ አይደል? ባዶ ነው። አይተው ታውቃለህ? ቻርጀሩ አሁን ስመጣ ነበረ ሰልፍ አለ ሙሉ መኪና ከጠዋት እስከ ማታ። ጠዋት ነው እንግዲህ ገና ይሄን ተማምኖ የሚገዛ ሰው ካለ ደግሞ ገና እስከ ቦሌ ጫፍ ድረስ ሰልፍ ሊኖር ይችላል ማለት ነው። ሌላ ኦፕሽን የሌለው ሰው ካለ እዛ እሱም ተማምነህ ማድረግ ልክ አይደለም፣ አያስኬድህም። እኔ እንደዛ ነገሬው ችግር የለውም እኔ በሳምንት አንዴ ባደርገው እኮ ቢሮና ቤት ነው መለለሰው ይሆነኛል ብሎ የገዛውለት ሰው አለ። የኔ ኃላፊነት መንገር ነው። ውሳኔ በራሱ ነው። እንደ ነዳጅ 3 ደቂቃ ቻርጅ አድርጎ ያልቃል ብሏቸው እኮ ነው መንገር ነበረባቸው። 1 ሰዓት ይፈልጋል። በነገራችን ላይ አቨሬጅ በጣም አቨሬጅ የሚባሉ በፋስት ቻርጀር ድፍን 1 ሰዓት ይፈልጋል። አቨሬጅ የሚባሉ ያውም ከ20 እስከ 80 ለማድረግ የምትሰማቸው ቁጥሮች ለምሳሌ በፋስት ቻርጀር በ45 ደቂቃ ፉል ያደርጋል ሲልህ ከ20% እስከ 80 ባለው መኪናውን ዜሮ ብታደርገው ከ0 እስከ 100 ከሆነ 1 ሰዓት ከ30 2 ሰዓት ከዛ በላይ ከ0 ወደ 20 መምጣት ይከብዳል አይደል? በጣም ይከብዳል። ከ20 ወደ 80 ለምን ከ80 100 ረጅም ነው የሚፈጅበት ታይም ዱሬሽን በጣም ሰፊ ነው። እነዚያውን ከ20 እስከ 80 ሴፍ የሆነ ዞን ነው ቻርጅ ለማድረግ አቨሬጅ በሆነ እንትን ቻርጅ ያደርግልሃል። መጨናነቁ የለም። ከመነሻ ከ0 ስታደርገው ረጅም ሰዓት ይፈልጋል። ከ80 በላይ ስታደርገው ረጅም ሰዓት ይፈልጋል። አሁን እኔ ጋር የሚመጡ ማማከራቸው ሰዎች አሉ ብለሃል
ምንድነው የመኪና ማማከር? አሁን እንዳልከው ኦፕሽኑን ትነግራቸዋለህ ምናምን፣ ከዛ ክፍያ ይከፍለዋል ወይ? ምንድነው ስራው? ይከፍላሉ ክፍያ ለማማከር አገልግሎቱ ብቻ ብሎ ነው ወይስ አንተ አብረህ መኪና ታቀርብላቸዋለህ? እኔ አስመጪዎችንም ጭምር አውቃቸዋለሁ። መኪና እስከ ማጋዛት ቴስት አድርጎ እስከ መረከብም ድረስ አብሬ እሰራለሁ። እኔ እንደውም ቅድም ያልነገርኩ በቲክቶክ ላይ የመጀመሪያውን እንትን ስጀምር ኢንፎርሜሽን መስጠት ብቻ ነበር። ኢንፎርሜሽን እሰጣለሁ። ሰዎች ፐርሰናል ያናኔ በግል ላገኘ እያሉ እየደወሉ ነው። ካፌ ያገኟቸው እንዲህ ብታደርጉ ይሄ ቢሆን ይሄ ቢሆን። እኔ ቲክቶክ ስጀምር ኮሮላ ክሮስ ሃይብሪዱን ለመግዛት ሰው ሲፈራ ነበረ። ዛሬ ድብን ያለ ሙሉ ኤሌክትሪክ ከቻይና የመጣ መኪና ይገዛል አይደል? ክሮስ ሃይብሪድ መኪናው ኢንጂኑ ይሄ ነው። ይሄ ኢንጂን ማለት ደግሞ አሜሪካ ላይ ቶዮታ ፕሪውስ ላይ ከ2008 ጀምሮ አለ። እንደዚህ አውሮፓ ላይ ከ2009-10 ጀምሮ አለ። ይሄን ያክል ዓመት ሲነዳ እኔ ጎግል ላይ ያለው ዩቲዩብ ላይ ያለው ምን ገጠማችሁ? ለምሳሌ የምትነዳውን መኪና ስሙን ጠቅሰህ አሁን ቶዮታ ኮሮላ ክሮስ ፎረም ብለህ ሰርች ብታደርግ ክሬት የተደረጉ ግሩፖች አሉ። እዛ ግሩፖች ላይ መኪናዎቻቸው ላይ የሚያጋጥማቸው ነገር ፍሪሊ የሚወያዩበት ነው። ተደጋጋሚ የሚመጣውን ኢሹም ታያለህ እዛ ጋር። እነሱ ላይ በደንብ ያለው ሪፈራንስ ከነሱ ነው ብዙ ጊዜ የሚወስደው። ለዛ ከዚህ አንጻር መኪናውን ሊያስቸግር አይችልም። የሚገጥም ኢሹ የለም። ሃይብሪድ መኪና ነው፣ ባትሪ ቢበላሽ አይሰራም፣ በጣም ውድ ነው ምናምን እንደዚህ የሚሰጋ ሰው አለ። መረጃ ታሳየዋለህ። ምልል ነው ስጀምረው እንደዚህ ፐርሰናሊ ማማከራቸው ስለነበሩ ውጭ የኖሩ ሰዎች ናቸው። 2 3 4 ሰው ተደጋጋሚ በቃ ሰርቪስ የምትሰጠው በዚህ ደረጃ መሆን የለበትም። ቢሮ ክፈት፣ ቢሮ ውስጥ አማክር። ሰዎች ገንዘባቸውን የማይሆን ቦታ እያባከኑ ነው። ለዛ ስለሚገዙት ነገር ቢያንስ እውቀቱ መረጃ ኖራቸው መግዛት አለባቸው። ያን አድርግ ነው የሚሉት። አሁን በዛ መሰረት ነው የምሰራው። ክፍያ አስከፍላለሁ። ደስ ይላል። እኔ በፊት በቃ ፕሮባብሊ ሰውዬማ ወይ መኪና ያስመጣል ወይ ጋራጅ አለ። እኔም እንደዛ ነበር እያሰብኩ ነበር። ኤኒዌይስ ቆይታችን ይህን ይመስላል። እናመሰግናለን ስለመጣህ እዚህ ድረስ። አይ ሆፕ መኪና መግዛት የምታስቡ ሰዎች አማክሩት። ሶሻል ሚዲያውን ዲስክሪፕሽን ሴክሽን እናስቀምጥላችኋለን። ያው ሰምታችኋል የተባሉ መጨረሻ ላይ የምትጨምረው ነገር ካለ የቀረ ነገር ካለ ሀይ ማለት የምትፈልገው ሰዎች ካሉ ነገሩ እሱ እኮ ያዝሙል ቢሆን ምን ቀረ ምለው ነገር የለም። ኖርማሊ እየተቀረጽኩ እንደሆነ አላወኩም እስካሁን። ደስ ይላል። እና እያወራን ነው ብዬ ነው ያሰብኩት። እንደዚህ አይነት ኤክስፔሪየንስ ስላልነበረኝ ከዚህ በፊትም እንደሚያማከር ሰው እንደ ባለሙያ ሰው የሆነ ጥያቄ ጠይቀኝ እመልስላለሁ እያልኩ ሳስብ ነበር። ግን እያወራን የቀጠልነው ኢንፎርሜሽን ለሁሉም ይጠቅማል ብዬ አስባለሁ። ሰዎች በደንብ ኖቲስ እንዲያደርጉት የምፈልገው ነገር አንድ መኪና ለመግዛት ይወጣሉ። የወሰኑ ሰዎች ይህን መኪና ገዛለሁ ብሎ ሲወጡ አንድ የምታየው መኪና ለምሳሌ በኤሌክትሪክ ከሆነ በባትሪ ፓክ ሳይዝ ልዩነት አለው። ከባትሪ ፓክ ሳይዝ በተጨማሪ በሚኖረው ትሪም ሌቨል አንዱ መኪና 8-7 ፕራይስ ይኖረዋል። አንዱ መኪና በተለያየ ኦፕሽን በተለያየ ለምሳሌ ጣሪያው ሲከፈት ዋጋ ይጨምራል፣ ይቀንሳል። የስክሪኑ ሳይዝ ሲተልቅ ሲቀንስ ይጨምራል፣ ይቀንሳል። አንዳንዴ ሰው ወጥቶ አሁን ID4 ገዛው ሲልህ ID4 ተብሎ 4 ዊል ድራይቭ እንዳለው የሚያውቅ ሰው የለም። ID4 ተብሎ እዚህ የተለመደው የሆነች ስም ብቻ ተጠቅሳ በዛ መልኩ ነው ሰው የሚገዛው። ግን መኪናዎቹ ሲመረቱ በራሳቸው ለሚቀርቡበት ማርኬት በሚመረቱበት ካምፓኒ በሚኖራቸው ትሪም ሌቨል ሰፊ የሚባል ልዩነት አላቸው። ያን ልዩነት ማወቅ ይኖርበታል። አንድ ሰው 7 ሚሊዮን የምትገዛው መኪና 9 ሚሊዮን ሲባል አንተ ልትዘርፈኝ ነው ብለህ መጠየቅ የለብህም። ምን ስላለው 9 ሚሊዮን ገባ ብለህ ዲቴይሉን ማወቅ ነው ያለብህ። ወይ ደግሞ በአቨሬጅ ይሄ መኪናው ዋጋው 8 ሚሊዮን ነው እየተባለ 7.5 ነው ሲልህ በጣም ቀነሰ ብለህ መግዛት የለብህም። ማወቅ ለዛ እያንዳንዱ ስፔሲፊኬሽን ላይ ልዩነት አለ። በተለይ ሃይብሪዶቹ ላይም ካየህ ብዙ የሚባል ልዩነት አለ። አንድ መኪና ላይ በጣም አነሰ ከተባለ 3 ደረጃ ይኖራል። በጣም አነሰ ከተባለ አንድ አይነት ሞዴል ነው ራሱ መኪና 3 ይኖራል። እነዚህ ተለቅ ያሉት ደግሞ 10 የሚያልፉ አሉ እና ብዙ ልዩነት አላቸው። የመኪናዎቹን ልዩነት ማወቅ ያስፈልጋል። መማከር አይከፋም። ተማከሩ፣ ዝም ብላችሁ አትግዙ ነው። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ፒስ አውት።